ትምህርታዊ ይዘታዎችን ያላቸው ቁም ነገሮችን ወደ እናንተ ለማድረስ ያቀደ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆን በመጋበዝ በሁሉም ስራዎቻችን ለምትሰጡን አስተያየቶችና እገዛዎችን ከሁሉም በላይ ደግሞ የቻናላችን ቤተሰብ ለመሆን ቻናላችን ሰብስክራይብ ስላደረጋችሁ ከልብ እናመሰግናለን። ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የዩኒቨርሲቲ ፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 3 እናያለን። በዚህ ቻፕተር ቲዮሪ ኦፍ ኮንሱመር ቢሄቪየር ይለናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ፣ ቲዮሪ ኦፍ ኮንሱመር ቢሄቪየር ምን ማለት ነው? በዚህ ቻፕተር የምናየው የተጠቃሚን ባህሪ ይሆናል ማለት ነው። ኦኬ፣ ከኮንሱመር ፕሪፈረንስ እንጀምር። ምንድን ነው ኮንሱመር ፕሪፈረንስ? የተጠቃሚ ምርጫ ስንል ማለታችን። ኮንሱመር ሜክ ቾይስ ባይ ኮምፔሪንግ ባንድል ኦፍ ጉድስ። እንግዲህ አንድ ተጠቃሚ እቃዎችን በማወዳደር አንዱን ከሌላኛው ይመርጣል። በዚህ ሲቹዌሽን ምን ተፈጠረ? ኮንሱመር ፕሪፈረንስ የሚለውን እናገኛለን ማለት ነው። ጊቨን ኤኒቱ ኮንሳምፕሽን ባንድል። አሁን ለምሳሌ ሁለት እቃዎች ቢኖሩን እነዛ ሁለት እቃዎች ለተለያዩ ግለሰቦች ብናቀርብ ምን አይነት ምርጫ ሊያካሂዱ ይችላሉ የሚለውን እናያለን። The consumer either decide that one consumption bundle is strictly better than the other. እንግዲህ ለአንድ ግለሰብ ከነዛ ከሁለት እቃዎች አንደኛውን ይመርጣል ይለናል። አንደኛውን ሲመርጥ ምንድን ነው ያ የመረጠው እቃ better than the other ከዛኛው የተሻለ ሆኖ ስላገኘው ማለት ነው። ወይም ደግሞ ከነዛ ሁለት እቃዎች decide that is indifferent between the two bundle ልዩነት የሌላቸውም ሊሆን ይችላል። ለአንዳንድ ሰው ደግሞ ማለት ነው ሁለቱ እቃዎች ዲፈረንት ሊሆኑ ይችላሉ። ያን ያህል ብዙ ጋፕ የሌላቸው፣ ያን ያህል ብዙ ለውጥ የሌላቸው ሊሆኑ ይችላሉ። ስለዚህ እነዚህ ሁለት ዲፊኒሽን፣ አንደኛው የመጀመሪያው ሲበልጥ ስትሪክትሊ ቤተር ዛን ሲሆን የሚለውን በደንብ በስፋት እናያለን። ሌላኛው ደግሞ ኢንዲፈረንት ሲሆን ብዙም ያን ያህል ልዩነት ሳይኖራቸው ሲቀር የሚለውን ወደታች በደንብ አብራርተን እናያለን። ኦኬ ኢን ኦርደር ቱ ቴል ዌዘር ዋን በንድል ኢዝ ፕሪፈርድ ቱ ዘ አዘር። አሁን አንደኛው እቃ ከሌላኛው እቃ የተሻለ ሆኖ ሲገኝ፣ ተመራጭ ሆኖ ሲገኝ ስንል ምን ማለታችን ነው? በተዘዋዋሪ we say how the consumer behave in a choice situation involving two bundles። በሁለት እቃዎች መካከል ምርጫን በምን በእኛ ፍላጎት ባህሪያችን ተመስርተን የመጣው ምርጫ መሆኑን ያሳየናል ማለት ነው። if she always choose x when y is available። አሁን ሁለት እቃዎች ብለን አይተንሳ ነው። ስለዚህ የሆነ አንድ ግለሰብ ኤክስም ዋይም እያለ ዋይም ኤክስም እያሉ ኤክስን ከመረጠ ይላል then it is naturally to say that ምን ብለን ልንገልጸው እንችላለን? this is a consumer prefer x to y ብለን ልንገልጸው እንችላለን። ከዋይ ኤክስን መርጧል። ከዋይ ኤክስን መረጠ ወይም መረጠች ስንል we use the symbol greater than የሚለውን ሲምቦል እንጠቀማለን ማለት ነው። ያ ማለት strictly prefer another x is greater than y። እንዴት አድርገን ኢንተርፕሬት እናደርገዋለን? assign that the consumer strictly prefer x to y ከዋይ ይልቅ ኤክስን መርጧል ወይም መርጣለች የሚለውን ያሳያል። ኦኬ in a sense that she definitely wants x bundle rather than the y bundle። ስለዚህ በዚህ ሲቹዌሽን ላይ x greater than y በሚሆንበት ሰዓት ምንድን ነው የእሷ ፍላጎት x bundle ነው definitely ከዋይ ይለናል። እንደዚህ ብለን ኢንተርፕሬት ማድረግ እንችላለን። ኦኬ if a consumer is indifferent between two bundle of goods። አሁን ቅድም ሁለት እቃዎች አንደኛው ከሌላኛው በልጦ ሲገኝ ፕሪፌር ሆኖ ሲገኝ ለአንድ ግለሰብ የሚለውን አይተናል። አሁን ደግሞ ኢንዲፈረንት ቢሆን ሰው አሁንም ያን እነዛ ሁለት እቃዎች ኢንዲፈረንት የሆነ በንድሎች በሚሆኑበት ሲቹዌሽንስ እንዴት አድርገን ኢንተርፕሬት እናደርጋለን የሚለውን እናያለን። ኦኬ we use the symbol approximate right x approximately y indifferent ብዙም ልዩነት ጋፕ ሳይኖራቸው ሲቀር ነው ማለት ነው። indifferent between two bundles ከሁለቱ እቃዎች ላይ ምንም ያን ያህል ልዩነት ሳይኖር ሲቀር ነውና ሳይኑ approximate እንጠቀማለን ማለት ነው። indifference means that the consumer would be just satisfied according to her own preference consuming the bundle x as she would be consuming bundle y። ይሄ በሁለቱም እቃዎች ወይም በንድል ኤክስም ወይም በንድል ዋይን ሲጠቀም ወይም ስትጠቀም ሳቲስፋይድ ያደርጋቸዋል
ወይም ፍላጎትን ያሟላል። በዚህን ጊዜ ያን ያህል ለውጥ ሳይኖረው ሲቀር that is indifference between two bundle እንላለን። if the consumer prefer or is indifferent between the two bundle, we say that she weakly prefer x to y and write x greater than or equal to። አሁን ሁለቱም በአንድ ላይ ቢሆንስ በሆነ ሲቹዌሽን ኤክስ ከዋይ የሚበልጥበት ሁኔታ አለ። ደግሞ ዘሴም ኢንዲፈረንት የሚሆንበት ሁለቱም የሚሆኑበት ሲቹዌሽን ላይ በጋራ እንጠቀማለን ማለት ነው። ያ ማለት ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ ዋይ ብለን እናስቀምጣለን ማለት ነው። ኤክስ ከዋይ የሚበልጥበትም ጊዜ ይኖራል ወይም እኩል የሚሆኑበትን ታይም ይኖራል ማለት ነው። ኦኬ፣ ስለዚህ ፕሪፈረንስን ወይም የምርጫን ሁኔታ በዚህ ካየን ቀጣይ በጣም ትልቅ ኮንሰፕት ወደ ሆነው የኢኮኖሚክስ ኮንሰፕት ወደ ዩቲሊቲ እናመራለን። ምንድን ነው ዩቲሊቲ? ዋት ኢዝ ዩቲሊቲ? ኢኮኖሚስትስ ዩዝ ዘ ተርም ዩቲሊቲ። ዩቲሊቲ ማለት የኢኮኖሚክስ ቋንቋ ነው። ኢኮኖሚስቶች ዩቲሊቲ የሚለውን ቋንቋ ወይም ቃል ለምን ተጠቀሙበት? ምንን ለመግለጽ ተጠቀሙ ስንል to describe the satisfaction or pleasure derived from the consumption of good or service። አንድ ግለሰብ ወይም ኢንዲቪዥዋል እቃዎችን ወይም አገልግሎቶችን ሲጠቀም ከዛ የሚያገኘው ምን ፕሬዠር፣ ሳቲስፋክሽን፣ ደስታ ወይም እርካታ ያንን ለመግለጽ ነው የተጠቀምበት። የሆነን እቃ ወይም አገልግሎት ስንጠቀም ከነዛ እቃዎች ወይም አገልግሎቶች የምናገኘው ምን ደስታ፣ ሳቲስፋክሽን፣ እርካታ ያንን ዩቲሊቲ እንለዋለን ይለናል። ኦኬ in other words utility is a power of product to satisfy human wants። ዩቲሊቲ ማለት እዚህ ጋር የፓወር ኦፍ ፕሮዳክት ነው ወይም የእቃዎች የሰው ልጅ ፍላጎት የማሟላት አቅም ፓወር። ያንን ፍላጎታችንን በምን ያህል ያሟላሉ፣ ያንን ያሟሉበት ወይ ዩቲሊቲ እንለዋለን ማለት ነው። given any two consumption bundle x and y። አሁን ሁለት ኮንሳምፕሽን ባንድሎች ቢኖሩን x ወይም y የሚል ሁለቱም the consumer definitely want the x bundle than the y bundle። አሁን ሁለት እቃዎች ቢኖሩን x እና y የተባሉ እቃዎች፣ ስለዚህ x ከy የሚበልጥበት ሚንስ ምን ሲሆን ነው? if and only if utility of x is better than the utility of y። ከኤክስ የምናገኘው እርካታ ወይም ደስታ ከዋይ ከሚሰጠን ደስታ ስለሚበልጥ ነው ማለት ነው ኤክስን የምንመርጠው ይለናል። ኦኬ፣ ሌላ እዚህ ጋር ምንድን ነው የሚለን? do you think that utility and usefulness are synonyms? ዩቲሊቲ እና ዩዝፉልነስ ተመሳሳይ ናቸው ወይ ብላችሁ ታስባላችሁ? እንዳታስቡ፣ አይደሉም። እሺ ምንድን ነው ልዩነታቸው ስንል ዩቲሊቲ ኤንድ ዩዝፉልነስ አር ኖት ሲኖኒምስ። ዩቲሊቲ ወይም እና ዩዝፉልነስ ተመሳሳይ አይደሉም ይለናል። ዩዝፉልነስ ስንል ምንድን ነው? አስፈላጊነት ማለት ነው። ኦኬ ፎር ኤግዛምፕል ፔይንቲንግ ባይ ፒካሶ ሜይ ቢ ዩዝለስ ፋንክሽናሊ በት ኦፈሪንግ ግሬት ዩቲሊቲ ቱ አርት ላቨር። አሁን ስዕል የተሳለ ስዕል ወይም ስዕል መሳል ምን ጥቅም አለው? ፋንክሽናሊ ምን አይነት ጥቅም አለው ስንል ዩዝለስ ነው፣ ግን ለጥበብ አፍቃሪያውያን ከፍተኛ የሆነ ዩቲሊቲ ያለው ከፍተኛ ደስታን ያመጣላቸዋል። አገኛችሁም? ሂንስ ዩዝፉልነስ ኢዝ ፕሮዳክት ሴንተሪክ ዌራስ ዩቲሊቲ ኢዝ ኮንሱመር ሴንተሪክ። አሁን ዩዝፉልነስ ከፕሮዳክቱ ጋር ነው የሚያያዘው። ዩቲሊቲ ስንል ግን ያ የሰውየው ምርጫ ነው። አሁን ለምሳሌ ቀላል ኤግዛምፕል ደስታችሁ ታማችሁ መድኃኒት ሲታዘዝ መርፌ ለምሳሌ አሁን ያ መርፌ የምንጠቀመው ዩቲሊቲ ስላለው ነው ወይንስ ዩዝፉልነስ ስለሆነ ነው? ታርጌቱ አያችሁ፣ የእቃው አስፈላጊነት ነው እዚህ ጋር መርፌው እንድንጠቀም የሚያስገድደን እንጂ ከመርፌው የምናገኘው ምንም አይነት ዩቲሊቲ የለም፣ ምንም አይነት ደስታ የለም። ለዛ ነው ዩዝፉልነስ ኤንድ ዩቲሊቲ ኢዝ ዲፍረንት የምንለው። ኦኬ ሌላ ዩቲሊቲ ኢዝ ሳብጀክቲቭ። ሌላው ደግሞ የምናገኘው ዩቲሊቲ ሳብጀክቲቭ ነው።
ሳብጀክቲቭ ነው ስንል ምን ማለታችን ነው? the utility of product will vary from person to person ከሰው ሰው ይለያያል። አንድ ፕሮዳክት ተመሳሳይ የሆነ ፕሮዳክት የሚያመጣው ደስታ ወይም ዩቲሊቲ ከሰው ሰው ይለያያል። ያ ማለት the utility that two individuals derive from consuming the same level of products may not be the same ተመሳሳይ የሆነ ፕሮዳክት ተጠቅመው ሁለት ሰዎች ተመሳሳይ የሆነ ዩቲሊቲ አያገኙም ይለናል። ለምሳሌ ነን ስሞከር do not derive any utility from cigarette ለማያጨሰው ሲጋራ ምንም አይነት ደስታም ወይም እርካታ ሊያመጣለት አይችልም። ለሚያጨሰውስ አያችሁታ ተመሳሳይ የሆነ ፕሮዳክት ነው፣ ግን አንዱ ሰው ከሌላኛው ሰው የተለያየ ዩቲሊቲ ይኖረዋል ማለት ነው። ተመሳሳይ የሆነ እቃ። ሌላው ዩቲሊቲ ካን ቢ ዲፈረንት አት ዲፈረንት ፕሌስ ኤንድ ታይም ዩቲሊቲ በተለያየ ቦታና በተለያየ ጊዜ የተለያየ ይሆናል ይለናል። በተለያየ ቦታና በተለያየ ጊዜ የተለያየ ይሆናል። እንዴት? ለምሳሌ ፎር ኤግዛምፕል ዩቲሊቲ ዳት ዊ ጌት ፍሮም ድሪንኪንግ ኮፊ ኢርሊ ኢን ዘ ሞርኒንግ ሜይ ቢ ዲፈረንት ፍሮም ዘ ዩቲሊቲ ዊ ጌት ዱሪንግ ላንች ታይም። አሁን ጠዋት የምንጠጣው ቡናና ምሳ ሰዓት ላይ የምንጠጣው ቡና ታይሙ ስለተለያየ ብቻ የተለያየ ዩቲሊቲ ይኖረዋል ይለናል። ያ ብቻ አይደለም፣ በተለያየ ፕሌስ የተለያየ ዩቲሊቲ ይኖራል። አሁን ለምሳሌ ጃኬት፣ ወፍራም የሆነ ጃኬት አዲስ አበባ ላይ እና አፋር ላይ የተለያየ ዩቲሊቲ ነው ያለው። ቦታው በመለያየቱ ምክንያት አዲስ አበባ ላይ በጣም ወፈር ያለ ጃኬት ምን እናደርጋለን? ሳቲስፋይድ ያደርገናል። አፋርስ አንሳቲስፋይድ እንሆናለን። ዩቲሊቲው ዲክሪዝ ያደርጋል ማለት ነው። የተለያየ ዩቲሊቲ ሆነ ተመሳሳይ የሆነ እቃ ማለት ነው። ታይሙም እንደዛው የአንድ እቃ ታይሙ ሲለያይ በታይሙ ምክንያት ብቻ የተለያየ ዩቲሊቲ ይኖራል ማለት ነው። ኦኬ በቀጣይ አፕሮችስ ኦፍ ሜዠሪንግ ዩቲሊቲ የሚለውን እናያለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሚዩኒቲያችን እያደገ ሲሄድ ቶሎ ቪዲዮዎችን እንሰራለን። እስከዛሬ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቴንክ ዩ። አፕሮችስ ኦፍ ሜዠሪንግ ዩቲሊቲ እንግዲህ በባለፈው ፓርት ስለ ዩቲሊቲ አይተናል። ዩቲሊቲ ደስታ ወይም ሳቲስፋክሽን የሚለውን ይገልጽልናል ብናል። ስለዚህ ይህንን ደስታ ወይም እርካታን እንዴት ሜዠር ማድረግ እንችላለን የሚለውን በዚህ ፓርት እናያለን ማለት ነው። ኦኬ there are two major approaches to measure or compare consumer utility። ስለዚህ በኢኮኖሚክስ ሁለት መንገዶች አሉ ዩቲሊቲን ሜዠር ለማድረግ ይለናል። የመጀመሪያው ካርዲናል ሲሆን ሁለተኛው ደግሞ ኦርዲናል አፕሮች ብለን እንገልጻቸዋለን። ኦኬ ካርዲናል ምንድን ነው? ኦርዲናሊስ ምንድን ነው? ልዩነታቸውስ ምንድን ነው የሚለውን አብረን እናያለን። The cardinalists school postulated that utility can be measured objectively። ካርዲናሊስቶች ምንድን ነው የሚሉት? ዩቲሊቲ ደስታ እርካታን ኦብጀክቲቭሊ ሜዠር ማድረግ እንችላለን፣ በቁጥር ሜዠር ማድረግ እንችላለን። 1 2 3 እያለን ዋን ዩቲሊቲ ቱ ዩቲሊቲ እያለን መግለጽ እንችላለን ይላሉ ካርዲናሊስቶች። ኦርዲናሊስቶች ደግሞ ምንድን ነው የሚሉት? ዩቲሊቲ ኢዝ ኖት ሜዠረብል። ዩቲሊቲ ሜዠር በቁጥር ሜዠር የምናደርገው አይደለም። ኢን ካርዲናል ነምበር በቁጥር ሜዠር የሚደረግ አይደለም ይላሉ። ታዲያስ rather than the consumer can be ranked or order the utility he derived from different good and service በደረጃ ወይም በኦርደር ማስቀመጥ ይቻላል እንጂ እንዴት ይሄንን ደስታ የሚባለውን ወይም እርካታ የሚባለውን ነገር በቁጥር 1 2 እያለን እናስቀምጣለን ይላሉ ደግሞ ኦርዲናሊስቶች። ስለዚህ የሁለቱ ልዩነት እዚህ ጋር ዩቲሊቲ በቁጥር መገለጽ ይችላል፣ ዩቲሊቲ በደረጃ ነው። ይሄኛው ከዚህኛው ይሄኛው ከዚህኛው እያለን በደረጃ ወይም በራንክ ወይም በኦርደር ማስቀመጥ እንችላለን የሚሉ ሁለት ሀሳቦች ናቸው ማለት ነው፣ ኦርዲናሪ እና ካርዲናል ዩቲሊቲ ቲዮሪ። ኦኬ ካርዲናል ዩቲሊቲ ቲዮሪ ወደሚለው እናውራ። According to cardinal utility theory, utility is measurable by arbitrary unit of measurement called units in a form 1 2 3። እንግዲህ ካርዲናል ዩቲሊቲ ቲዮሪ ምንድን ነው የሚሉት? ዩቲሊቲን ሜዠር ማድረግ እንችላለን። እንዴት ሜዠር ማድረግ እንችላለን? በዩቲልስ በተባለ መሳሪያ ዩቲሊቲን ሜዠር ማድረግ እንችላለን። 1 2 3 እያልን ደስታ ወይም እርካታን ሜዠር ማድረግ እንችላለን ነው የሚሉት ካርዲናል ዩቲሊስቶች። ለየት የሚያደርጋቸው ከኦርዲናሪ ዋናው ሀሳብሽን ሜዠር የሚያደርጉበት ነው። ከላይ ስንነሳ እንዳልነው አፕሮችስ አይደለ? አፕሮች ኦፍ ሜዠርመንት ነው። እንዴት ዩቲሊቲ ወይም ደስታን እርካታን ሜዠር እናደርጋለን። ስለዚህ
ዋናው ዲፈረንሳቸው ሜጀር አደራረጉ ላይ ነው ማለት ነው። ሶ ካርዲናል ዩቲሊቲ ሜጀር የሚያደርገው በዩቲል በተባለ መሳሪያ 1 2 3 እያለን ዩቲሊቲን ሜጀር እናደርጋለን ይሉናል። ኦኬ ፎር ኤግዛምፕል ዊ ሜይ ሴይ ዛት ኮንሰምፕሽን ኦፍ አን ኦሬንጅ ጊቭስ ብሌን 10 ዩቲልስ ኤንድ ባናና ጊቭስ ሄር 8 ዩቲልስ ኤንድ ሶ ኦን። አሁን ብሌን ኦሬንጅ ስትመገብና ኦሬንጅ ስትመገብ 10 ዩቲል አገኘች ና እንዲሁም ባናና ስትመገብ ደግሞ 8 ዩቲል አገኘች። በዚህ መልኩ ነው ማለት ነው ካርዲናል ዩቲሊቲ ቲዮሪ ሳቲስፋክሽንን ወይም ዩቲሊቲን ሜጀር የሚያደርገው ማለት ነው። ይሄን ያህል የሆነን ነገር ስንመገብ ይሄን ያህል ዩቲሊቲ አግኝታል፣ ይሄን ያህል ዩቲሊቲ አግኝታል እያለን 10 8 እያለን ማስቀመጥ ነው ማለት ነው እንደ ካርዲናል ዩቲሊቲ ቲዮሪ አፕሮች። ፍሮም ዚስ ዊ ካን አሰርት ዳት ብሌን ጌትስ ሞር ሳቲስፋክሽን ፍሮም ኦሬንጅ ዛን ባናና። ከዚህ የምንረዳው ምንድነው? ኦሬንጅ ስትመገብ 10 ዩቲሊቲ ያገኘችው፣ ባናና ስትመገብ ደግሞ 8 ዩቲሊቲ ነው። ስለዚህ የትኛው ሳቲስፋክሽን የትኛው ሞር ሳቲስፋይድ አድርጓል ስንል ኦሬንጅ ነው እዚህ ጋር የሚያሳየን፣ ምክንያቱም 10 ዩቲል ስለሆነ ማለት ነው። 10 ዩቲል ከ8 ዩቲል ስለሚበልጥ። ኦኬ ሌላው የምናየው አሳፕሽን ኦፍ ካርዲናል ዩቲሊቲ ነው የምናየው። ምንድነው አሳፕሽናቸው የሚለውን 5 አሳፕሽን አለ የካርዲናል ዩቲሊቲ፣ አንድ በአንድ እናያለን። የመጀመሪያው ራሽናሊቲ ኦፍ ኮንሱመር ነው። ራሽናሊቲ ኦፍ ኮንሱመር ምን ማለት ነው? the main objective of consumer is maximize his or her satisfaction given his or her limited budget or income. ራሽናሊቲ ኦፍ ኮንሱመር ስንል ማንኛውም ተጠቃሚ አላማው ይለናል የሆነን ዕቃ ወይም አገልግሎትን ሲጠቀም ማክሲማይዝ ሂዝ ኦር ሄር ሳቲስፋክሽን ደስታውን ባለው በተገደበች በሆነች በገቢው ፍላጎቱን ማሟላት ደስታውን መጨመር ማክሲማይዝ ማድረግ ነው የሚፈልገው ነው። ይሄ ከሁለቱም ኦርዲናሊም ካርዲናሊም አፕሮች የሚስማሙበት አሳብሽን ነው ማለት ነው። ሁለተኛው አሳብሽን የካርዲናል ዩቲሊቲ አሳብሽን ዩቲሊቲ ኢዝ ካርዲናሊ ሜዠረብል ነው። በጣም ቢግ ዲፈረንስ የሚፈጥረው ከካርዲናል እና ከኦርዲናል አፕሮች ይሄ ዋነኛው ነው። ዩቲሊቲ ኢዝ ካርዲናሊ ሜዠረብል። ካርዲናሊስቶች ምንድን ነው የሚሉት? ዩቲሊቲን ሜዠር ማድረግ እንችላለን። አኮርዲንግ ቱ ካርዲናል አፕሮች ዩቲሊቲ ኦር ሳቲስፋክሽን ኦፍ ኢች ኮሞዲቲ ኢዝ ሜዠረብል። ዩቲሊቲን ወይም ሳቲስፋክሽንን ሜዠር ማድረግ እንችላለን፣ በቁጥር መለካት እንችላለን። ዩቲሊቲ ኢዝ ሜዠርድ ኢን ሳብጀክቲቭ ዩኒት ኮልድ ዩቲልስ ማለት ነው። ዩቲሊቲ ዩኒቱ ዩቲልስ ልክ እንደ ፊዚክስ ላይ ታስታውሱ ከሆነ ሜትር ፐር ሰከንድ ስኩዌር ምናምን ዩኒቶች ልክ እንደዛ የዩቲሊቲ ዩኒት ኢንተርምስ ኦፍ ዩቲል እንገልጻለን ማለት ነው። ይሄን ያህል ዩቲል፣ ይሄን ያህል 3 4 ዩቲል እያልን ነው ማለት ነው የምንገልጸው። ኦኬ ሶስተኛው አሳብሽን ምንድነው? ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ። የገንዘብ ያለን ማርጂናል ዩቲሊቲያችን ኮንስታንት ነው። እንዴት? ምንድነው የሀሳብሽን የሚለን? a given unit of money deserve the same value at any time or place it is to spend። የሆነ ገንዘብ ኑሮን ይላል ያንን ገንዘብ በተለያየ ጊዜ ስፔንት ስናደርገው ተመሳሳይ የሆነ ቫልዩ ነው የምንሰጠው ለዛ ገንዘብ ይሉናል። እንዴት የሚለውን ቀለል ያለ ኤግዛምፕል እዚህ ጋር ታያል። a person that start the month where he has received monthly salary give equal to 1 birr with what he may give it after 3 weeks or so on። ምንድነው እዚህ ጋር የሚለን? የደሞዝ ቀንና ከደሞዝ ቀን በኋላ ከ3 ሳምንት በኋላ ለአንድ ብር ያለን ቫልዩ ተመሳሳይ ነው። ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ ነው ያለው ብሎ ነው የሚያስበው ካርዲናል ዩቲሊቲ አፕሮች ሲነሳ። ኢንቫሊቲ እንግዲህ ከሰው ይለያያል። ይሄ ገንዘብ ማኔጀብል ነው። ገንዘብን እንዴት ማኔጅ እናደርጋለን የሚለውን ነው እዚህ ጋር እንትን የሚለው። ኮንስታንት ማርጂናል ዩቲሊቲ ለአንድ ብር የደሞዝ ቀን የሚሆን ከደሞዝ በኋላ ከ3 ሳምንት ያላት ያቺ ቫልዩ ተመሳሳይ ናት። የምንሰጠው ቫልዩ ለአንድ ብር ያለን ቫልዩ ተመሳሳይ ነው የሚለው። ኦኬ አራተኛው አሳብሽን ዲሚኒሺንግ ማርጂናል ዩቲሊቲ ነው። ይሄ ግልጽ ነው። ማርጂናል ዩቲሊቲ እየቀነሰ ይሄዳል ነው ባጭሩ አማርኛ። the utility derived from each successive unit of commodity diminish። ዲሚኒሺንግ ማርጂናል ዩቲሊቲ ስንል አንድን ዕቃ ሰክሰሲቭሊ በተከታታይ ስንጠቀመው ከዛ የምናገኘው ዩቲሊቲ ዲሚኒሽ ያደርጋል ወይም ይቀንሳል ማለት ነው። in other words marginal utility of a commodity diminish as the consumer acquire large quantity of it። ምንድነው የሚለን? ማርጂናል ዩቲሊቲ እየቀነሰ ይሄዳል ሞር ኳንቲቲ እየተጠቀምን በሄድን ቁጥር፣ ያንን ኳንቲቲ ሞር እየተጠቀምን በሄድን ቁጥር ማርጂናል ዩቲሊቲ እየቀነሰ ይሄዳል። ያ ማለት ደግሞ ዲሚኒሽንግ ማርጂናል ዩቲሊቲ መሆኑን ያሳያል። የመጨረሻው አሳብሽን the utility of basket of good depends on the quantity of
ኢንዲቪጁዋል ኮሚዲቲ። ቶታል ዩቲሊቲው ደግሞ በምን እንትን የሚሉ አጠቃላይ ከተጠቀምናቸው እቃዎች ያንን ደምረ ነው ቶታል ዩቲሊቲ። ቶታል ዩቲሊቲ ምንድን ነው? አጠቃላይ የሆነ ሳቲስፋክሽን፣ አጠቃላይ የሆነ ደስታ ነው። አጠቃላይ የሆነ ደስታ ደግሞ ከአጠቃላይ ከተጠቀምናቸው እቃዎች ያገኘነው ማለት ነው። ስለዚህ if there are any commodity in the bundle with the quantity x1 x2 xn ድረስ እቃ ብንጠቀም ቶታል ዩቲሊቲው ምንድን ነው የሚሆነው? ቶታል ዩቲሊቲው ከx1 እስከ xn ድረስ ያገኘናቸውን ዩቲሊቲዎች መደመር ነው ማለት ነው። ሌላ ነገር የለውም። ኦኬ፣ ሌላው ቶታል ዩቲሊቲ ኤንድ ማርጂናል ዩቲሊቲ ወደሚለው እንላል። ቶታል ዩቲሊቲ ስንል አጠቃላይ የሆነ ሳቲስፋክሽን ወይም ደስታ። ቶታል ዩቲሊቲ ኢዝ ቶታል ሳቲስፋክሽን consume gets from consuming some specific quantity of a commodity at particular time። ቶታል ዩቲሊቲ ጠቅላላ ያገኘ ነው ደስታ ወይም ሳቲስፋክሽን ማለት በሆነ ጊዜ የተጠቀምናቸው እቃዎች ከነዛ እቃዎች አጠቃላይ ያገኘ ነው ምን ዩቲሊቲ፣ አጠቃላይ ሳቲስፋክሽን ማለት ነው ቶታል ዩቲሊቲ ማለት። as a consumer consume more of good per time period his or her total utility increase። አሁን አንድ ኮንሱመር የሚጠቀማቸውን እቃዎች እየጨመረ በሄደ ቁጥር ቶታል ዩቲሊቲው እየጨመረ ነው የሚሄደው ማለት ነው። however there is some saturation point፣ ግን አጠቃላይ ዩቲሊቲው እየጨመረ ይሄድ እንጂ የሆነ ፖይንት ግን አለው ፉል የሚሆንበት ፖይንት ማለት ነው። for that a commodity beyond which the consumer will not capable of enjoying any greater satisfaction from it። ስለዚህ ከዛች ፖይንት በኋላ የሚጠቀመው እቃ የሚጠቀም ከሆነ ምንም ሳቲስፋክሽን የለውም ማለት ነው። ምንም ኢንጆይ አያደርግም። ስለዚህ ቶታል ዩቲሊቲ ማክሲመም ይደርሳል ማለት ነው። እስከዛ እስከሚደርስ ግን ቶታል ዩቲሊቲያችን ማክሲመም እስኪደርስ ግን የምንጠቀመውን እቃ እየጨመርን በሄድን ቁጥር ቶታል ዩቲሊቲያችን እየጨመረ ይሄዳል የሚለውን ያሳያል ማለት ነው። ኦኬ፣ በቀጣይ የምናየው ደግሞ ማርጂናል ዩቲሊቲ የሚለውን ይሆናል። ማርጂናል ዩቲሊቲ ምን ማለት ነው? is the extra satisfaction of a consumer released from additional unit of products። ተጨማሪ ከሆነ እቃ ያገኘናት ተጨማሪ የሆነች ምን ደስታ የሆነን ኳንቲቲ ስንጨምር መግዛት ስንጨምር ከዛች ከጨመርናት ኳንቲቲ ያገኘናት ተጨማሪ የሆነች ምንድን ነች? ደስታ ነች ማለት ነው። because of additional product it is gives additional utility። በአዲሽናል በሆነ ፕሮዳክት ያገኘናት ተጨማሪ የሆነች ምን ዩቲሊቲ ነው ማለት ነው። ማርጂናል ዩቲሊቲ ማለት in other word marginal utility is change in total utility that results from consumption of one more unit of product። ማርጂናል ዩቲሊቲ ምንድን ነው? change of total utility የቶታል ዩቲሊቲ change ነው ይላል። ከምን የመጣ consumption of one more unit of product። አንድና ከዛ በላይ የሆነ ፕሮዳክት ስንጠቀም ከዛ ከተጠቀምናቸው እቃዎች ቶታል ዩቲሊቲውን ቼንጅ ሲያደርግ የቶታል ዩቲሊቲ ቼንጅ ምንድነው? ማርጂናል ዩቲሊቲ ነው ማለት ነው። ግራፊካሊ ኢት ኢዝ ስሎፕ ኦፍ ቶታል ዩቲሊቲ። እንግዲህ ማርጂናል ዩቲሊቲ የቶታል ዩቲሊቲ ስሎፕ ነው ማለት ነው። ማቴማቲካሊ እንዴት እናስቀምጣለን ስንል ማርጂናል ዩቲሊቲ ኢዝ ቼንጅ ኦፍ ቶታል ዩቲሊቲ ኦቨር ቼንጅ ኦፍ ኳንቲቲ ማለት ነው። ኳንቲቲን ቼንጅ ስናደርገው ቶታል ዩቲሊቲ ቼንጅ ያደርጋል አይደል እንዴ? በምን ምክንያት? ኳንቲቲ ቼንጅ ስላደረገ። ያቺ ቼንጅ ያደረግናት ኳንቲቲ ተጨማሪ የሆነች ምን አምጥታለች? ዩቲሊቲን አምጥታለች። ተጨማሪ ዩቲሊቲ፣ ያቺ ተጨማሪ ዩቲሊቲ ናት ማለት ነው ማርጂናል ዩቲሊቲ የምንለው። በሰንጠረዥ ማየት እንችላለን እዚህ ጋር። ኦኬ፣ ኳንቲቲ እዚህ ጋር አለ፣ ቶታል ዩቲሊቲ እዚህ ጋር አለ፣ ማርጂናል ዩቲሊቲ አለ። እንግዲህ ዜሮ ስንጠቀም ቶታል ዩቲሊቲያችን ዜሮ ነው፣ ማርጂናል ዩቲሊቲ ኢንዲተርሚንድ ነው። ኦኬ፣ አንድ ኳንቲቲ ስንጠቀም 10 ዩቲሊቲ አገኘን ካልን ማርጂናል ዩቲሊቲው 10 ይሆናል ማለት ነው። ኦኬ፣ ከአንድ ወደ ሁለት ኳንቲቲው ቼንጅ ሲያደርግ ቶታል ዩቲሊቲው ከ10 ወደ 18 ቼንጅ ያደረገ። አሁን ማርጂናል ዩቲሊቲው ምንድን ነው ብለናል? የቶታል ዩቲሊቲው ቼንጅ አይደለ እንዴ? ከ0 ወደ 10 ቼንጅ ሲያደርግ 10 ብለን አስቀመጠን። አሁን ከ10 ወደ 18 ቼንጅ አድርጓል። ስለዚህ ከ10 ወደ 18 ቼንጅ ሲያደርግ ምን ያህል ነው ማለት ነው? ለውጡ 8 ቶታል ዩቲሊቲ አድ ተደርጓል ማለት ነው። ያቺ ተጨማሪ ዩቲሊቲ ነች ማለት ነው ማርጂናል ዩቲሊቲ። ስለዚህ እዚህ ጋር ምን እንላለን? 8 ማለት ነው። የቶታል ዩቲሊቲው ቼንጅ ማርጂናል ዩቲሊቲ ነው ማለት ነው። 3 ሲሆን 24 ሆነ። ስለዚህ ከ24 ሲቀነስ 18 ስናደርገው 6 ይሰጠናል ማለት ነው። ወደ 4 ከፍ ስናደርግ 28 ቶታል ዩቲሊቲ ያገኛል። 28 ቶታል ዩቲሊቲ ያገኘን ማለት 28 ሲቀነስ 24 ስናደርገው 4 አዲሽናል ዩቲሊቲ ያገኝተናል ማለት ነው። ወደ 5 ስናደርገው 30 ቶታል ዩቲሊቲ ያገኛል። ስለዚህ ማርጂናል ዩቲሊቲ ደግሞ 2 ይሆናል ማለት ነው። ማርጂናል ዩቲሊቲው ምንድነው? ባጭሩ
ቼንጅ ኦፍ ቶታል ዩቲሊቲ የቶታል ዩቲሊቲ ቼንጅ ነው ማለት ነው። ኦኬ ሄዶ ግን እዚህ ጋር ምን ይለናል? ከ5 ወደ 6 ቼንጅ ሲያደርግ አሁንም 30 ነው። 5 ተጠቅመንም ቶታል ዩቲሊቲ 30 ነው። 6 ተጠቅመንም ቶታል ዩቲሊቲ 30 ነው። በዚህ ጊዜ ምንም ቼንጅ የለውም። ያ ማለት ማርጂናል ዩቲሊቲው ዜሮ ሆነ ማለት ነው። ለምንድነው ዜሮ የሆነው? ተጨማሪ ዕቃ ስንጨምር ምንም አይነት ተጨማሪ የሆነ ሳቲስፋክሽን አላገኘንም ማለት ነው በዚህ ጊዜ። ስለዚህ ቶታል ዩቲሊቲው ማክሲመም ደርሷል ማለት ነው። እዚች ፖይንት ላይ ቶታል ዩቲሊቲው ማክሲመም ነው። ከዚህ በኋላ መጨመር የለብንም። ከዚህ በኋላ የምንጨምር ከሆነ ወደ 7 ከፍ የምናደርግ ከሆነ ቶታል ዩቲሊቲው ይቀንሳል፣ ማርጂናል ዩቲሊቲው ኔጌቲቭ ይሆናል። ይሄ እንዴት ነው? በአጭር አማርኛ ለምሳሌ ጠግባችሁ ተጨማሪ መብላት ማለት ነው። ጠግባችሁ እያለ ተጨማሪ መዝበሩ ከሆነ ጀስት ወደ ማስተዋወቅ ትሄዳላችሁ ማለት ነው። ልክ ስለዚህ ኔጌቲቭ ይመጣል ማለት ነው እንደዛ ሲሆን። ስለዚህ ቶታል ዩቲሊቲው ማክሲመም ሲሆን ማቆም ይኖርብናል ማለት ነው። ኦኬ ሌላው በግራፊካሊ እንዴት እናየዋለን ስንል በግራፍ እዚህ ጋር የማርጂናል ዩቲሊቲ እና የቶታል ዩቲሊቲን በግራፍ ማየት እንችላለን። ኦኬ እንግዲህ እንደምታዩት የቶታል ዩቲሊቲ ከርቡ እየጨመረ ይሄዳል። ከዛ በኋላ የሆነ ቦታ ላይ ማክሲመም ይደርሳል። ከዛ ዲክሪዝ እያደረገ ይሄዳል። ማርጂናል ዩቲሊቲ ግን ደግሞ ኮንቲኒየስሊ ዲክሪዝ እያደረገ ነው የሚሄደው። እንደምታዩት ማርጂናል ዩቲሊቲ ነው ማለት ነው። ከሰንጠረጁ ተነስተን ነው አሁን እዚህ ጋር የምንስል። ከሰንጠረጁ ያሉትን ቁጥሮች እያንዳንዱ ብናስገባ ይሄን አይነት ስዕል ነው የሚሰጡን። ማርጂናል ዩቲሊቲ እዚህ ጋር እንደምታዩት የኤክስ አክሲስን ክሮስ የሚያደርግባት ፖይንት ማርጂናል ዩቲሊቲ ዜሮ ነው አይደል? እዚህ ጋር ያንን ግራፍ በምናይበት ሰዓት ማርጂናል ዩቲሊቲ ዜሮ ነው። ማርጂናል ዩቲሊቲ ዜሮ ሲሆን ቶታል ዩቲሊቲው እዚህ ጋር ማክሲመም ይደርሳል ማለት ነው። እዚህ ጋር ግን እንደምታዩት ማርጂናል ዩቲሊቲ ዲክሪዝ እያደረገ ቶታል ዩቲሊቲው ግን ኢንክሪዝ እያደረገ ነው የሚሄደው ማለት ነው። ስለዚህ ሪሌሽንሺፓቸውን ማየት እንችላለን እዚህ ጋር። ኦኬ when total utility is increasing marginal utility is positive። ስለዚህ ማርጂናል ዩቲሊቲ ፖዚቲቭ እስከሆነ ድረስ ቶታል ዩቲሊቲ ኢንክሪዝ ያደርጋል ማለት ነው። ምክንያቱም ቶታል ዩቲሊቲ ማክሲመም የሚሆነው መቼ ነው? ማርጂናል ዩቲሊቲው ዜሮ ሲሆን። ቶታል ዩቲሊቲው የሚቀንሰው መቼ ነው? ማርጂናል ዩቲሊቲው ኔጌቲቭ ሲሆን ማለት ነው። ስለዚህ when total utility is maximum marginal utility is ዜሮ። ስለዚህ ቶታል ዩቲሊቲው ማክሲመም የሚሆነው ማርጂናል ዩቲሊቲያችን ዜሮ ሲሆን ነው። ስለዚህ ቶታል ዩቲሊቲው ዲክሪዝ አደረገ ማለት ማርጂናል ዩቲሊቲያችን ምንድነው? ኔጌቲቭ ነው ማለት ነው። ኦኬ ሌላው ላው ኦፍ ዲሚኒሺንግ ማርጂናል ዩቲሊቲ ነው። ከላይ በሀሳብሽን አይተነዋል። ላው ኦፍ ዲሚኒሺንግ ማርጂናል ዩቲሊቲ የሚለው እና ያ ማለት ማርጂናል ዩቲሊቲ እየቀነሰ ይመጣል ነው። ይሄንን the law of diminishing marginal utility states that quantity consumed of a commodity increase per unit of time, utility derived from each successive unit decrease, consumption of all other commodity remaining constant። አንድን ዕቃ በተከታታይ እየተጠቀምነው ስንሄድ ዩቲሊቲው ከዛ ዕቃ የምናገኘው ዩቲሊቲ ዲክሪዝ እያደረገ ይመጣል ነው የሚለው። in other word the extra satisfaction that consume drive decline as he or she consume more and more product in a given period of time። ተጨማሪ የሆነ ዕቃን እየተጠቀምን ስንሄድ ከአንድ ዕቃ በጣም እየጨመረን ስንሄድ ተጨማሪ የሆነ ከዛ ዕቃ ተጨማሪ የሆነ የምናገኘው ሳቲስፋክሽኑ እየቀነሰ ይመጣል ይላል። ያ ነው ላው ኦፍ ዲሚኒሺንግ ማርጂናል ዩቲሊቲ ማለት እየቀነሰ ይመጣል። ይሄ ሪያሊቲ ነው። ለምሳሌ 5 ሙዝ አቅርበን የመጀመሪያውን ሙዝ ስንበላና የመጨረሻውን ሙዝ ስንበላ ያለው ዩቲሊቲ እኩል አይሆንም። እየጠገብን ስንሄድ ምግብ አሁን መጀመሪያ የጎረስነው ጉርሻና መጨረሻ ላይ ስንጠግብ የምንጎርሰው ጉርሻ እኩል ሴንስ አለው እንዴ? እኩል ሳቲስፋክሽን ይኖረዋል እንዴ? ለእናንተ ጥያቄውን ልተው። ኦኬ ለዛ ነው ዲሚኒሺንግ ማርጂናል ዩቲሊቲ የሚለው። law of diminishing marginality is based on the following assumption። እንግዲህ ይሄ ዲሚኒሺንግ ማርጂናል ዩቲሊቲ የሚሰራው እነዚህን አሳብሽኖች በማካተት ነው ማለት ነው። ከነዚህ አሳብሽን ውጭ ከሆነ ምናልባትም ዲሚኒሽ ላይ ያደርግ ይችላል ማለት ነው። ስለዚህ የመጀመሪያው the consumer is rational። ኮንሱመሩ ራሽናል መሆን አለበት። ራሽናል ማለት አንድ ኮንሱመር ዕቃን ወይም አገልግሎትን ሲጠቀም የእሱን ፍላጎት ወይም ሳቲስፋክሽኑ ማክሲማይዝ ሊያደርግ ነው። ይህንን አሳብሽን መገደፍ ይኖርበታል ማለት ነው። ሌላው ደግሞ the consumer consumes identical or homogeneous product። ተጠቃሚው አይዴንቲካል ወይም ሆሞጂኒየስ ፕሮዳክት እየተጠቀመ መሆን አለበት ነው። ተመሳሳይ የሆነ ዕቃ እየተጠቀመ ካልሆነማ ለምን እየቀነሰ ይሄዳል? ስለዚህ ተመሳሳይ የሆነ ዕቃ እየተጠቀምን ከሄድን ነው ዲሚኒሺንግ ማርጂናል ዩቲሊቲ ኢፌክቲቭ የሚሆነው ወይም ቲዮሪው
ህጉ የሚሰራው ማለት ነው። ስለዚህ ተመሳሳይ እቃ እየተጠቀምን ከሆነ እንዴት the commodity to be consumed have similar quantity color design ተመሳሳይ የሆነ ኳንቲቲ ከለሩ ዲዛይኑ ምንም የተለወጠ ነገር ሊኖረው አይገባም። ያንን እቃ ምንም ቼንጅ የሌለውን እቃ በተደጋጋሚ ስንጠቀም ዲሚኒሽ ያደርጋል ነው የሚለው። there is no time gap in consumption of food ያንን እቃ ስንጠቀም ደግሞ ጋፕም ሊኖር አይገባም። እንደ አልፎ አልፎ ከሆነ ከሁለት ቀን አንድ ቀን ወይም ከአንድ ቀን በኋላ እየተጠቀምን ምን ይል ከሆነ ምናልባትም ዲሚኒሽንግ ሊያደርግ ይችላል። ስለዚህ ጋፕ ሊኖር አይገባም። ሰክሰሲቭሊ ያንን እቃ የምንጠቀም ከሆነ ነው ማለት ነው the law of diminishing marginal utility የሚሰራው ማለት ነው። የመጨረሻው the consumer taste or preference remain unchanged የኮንሱመሩ ቴስት ወይም ፕሪፈረንሱ መቀያየር የለበትም ነው። ፍላጎቱ ወይም የዛ እቃ ቴስቱ ሊቀያየር አይገባም፣ ዘሴም መሆን አለበት ነው የሚለው። ኦኬ ሌላው ኢኩሊብረም ኦፍ ኤ ኮንሱመር የሚለውን ይሆናል። አንድ ተጠቃሚ እንዴት ዩቲሊቲውን ማክሲማይዝ ማድረግ ይችላል? ኢኩሊብረም ስንል ማክሲማይዝ ማለት ነው፣ መጨመር ወይም ሃይስት ፖይንት እንዴት ማግኘት ይችላል የሚለውን ይሆናል የምናየው በዚህ ፓርት። ኦኬ the objective of rational consumer is to maximize total utility እንግዲህ አንድ ግለሰብ ወይም አንድ ተጠቃሚ አላማው ምንድነው? እቃዎችን ሲጠቀም ወይም አገልግሎቶችን ሲጠቀም አላማው ምንድነው? ቶታል ዩቲሊቲውን ማክሲማይዝ ማድረግ፣ ይሄ ሃፒነስ ወይም ሳቲስፋክሽን የሚባለውን ነገር ማክሲማይዝ ማድረግ ነው ማለት ነው ዋና አላማው ወይም ግቡ። as long as additional unit consumed bring positive marginal utility ስለዚህ አዲሽናል እቃ እየተጠቀምን ማርጂናል ዩቲሊቲያችን ፖዚቲቭ የሚሆን ከሆነ ማርጂናል ዩቲሊቲው ፖዚቲቭ የሚሆን ከሆነ the consumer want to consume more of the product ስለዚህ ያ ተጠቃሚ ሞር ፕሮዳክትን እየተጠቀመ ይሄዳል ማለት ነው። ምክንያቱም ማርጂናል ዩቲሊቲያችን ፖዚቲቭ እስከሆነ ድረስ ቶታል ዩቲሊቲያችን ምን ስለሚሆን ኢንክሪዝ እያደረገ ስለሚሄድ አጠቃላይ ዩቲሊቲያችን ማክሲማይዝ የሚሆነው ማርጂናል ዩቲሊቲ ዜሮ ሲሆን ነው። ማርጂናል ዩቲሊቲ ኔጌቲቭ ሲሆን ደግሞ ቶታል ዩቲሊቲያችን ምን ይሆናል? ኔጌቲቭ ዲክላይን ያደርጋል። ስለዚህ ማርጂናል ዩቲሊቲ ፖዚቲቭ እስከሆነ ድረስ ማንኛውም ግለሰብ ያንን እቃ መጠቀሙን አያቆምም ማለት ነው። የሚያቆመው ቶታል ዩቲሊቲው ማክሲመም ሲሆን፣ ቶታል ዩቲሊቲው ማክሲመም የሚሆነው ደግሞ ማርጂናል ዩቲሊቲው ዜሮ ሲሆን ነው። ስለዚህ ማርጂናል ዩቲሊቲ ፖዚቲቭ እስከሆነ ድረስ ተጨማሪ እቃ እንጠቀማለን። ማርጂናል ዩቲሊቲ ፖዚቲቭ ሆነ ማለት ደግሞ ቶታል ዩቲሊቲ ኢንክሪዝ እያደረገ ይሄዳል ማለት ነው። however given his limited income and price level of goods and service ነገር ግን ሊሚትድ የሆነ ኢንካም ነው ያለን፣ እንዲሁም ደግሞ የዋጋዎች የእቃዎች ዋጋ የአገልግሎቶች ዋጋ አለ በዚህ። ስለዚህ እንዴት ነው ሊሚትድ በሆነ ኢንካም እና ባለው የእቃዎች ዋጋ ማክሲማይዝ ዩቲሊቲያችንን እንዴት ነው ማክሲማይዝ ማድረግ የምንችለው የሚለውን በዚህ የምናይ ይሆናል ማለት ነው። ስለዚህ ሁለት አይነት ኬዞች ነው ያሉት። ዘ ኬዝ ዋን አንድ ኮሞዲቲ ስንገዛና ዘ ኬዝ ቱ ደግሞ ከሁለትና ከዛ በላይ የሆኑ እቃዎችን ስንገዛ የትኛው ስንት እቃ ብንገዛ ነው የሚሻለው የሚለውን በዚህ ፓርቲ የምናይ ይሆናል ማለት ነው። ኦኬ በኬዝ ዋን አንድ ኮሞዲቲ ሲገዛ አንድ ሰው ማክሲማይዝ የሚሆነው ምንድን ነው ይለናል? the equilibrium condition of a consumer that consume single good X occur when the marginal utility of X is equal to its market price። ስለዚህ አንድ ተጠቃሚ አንድ ሲንግል የሆነች እቃ ወይም ጉድ ኤክስን የተባለ የሚገዛ ከሆነ ኢኩሊብረም ፖይንት ወይም ማክሲማይዝ ይሆናል ብሎ የሚያስበው ኢኮኖሚክሶች የዛ እቃ ማርጂናል ዩቲሊቲውና የዛ እቃ ዋጋ እኩል የሚሆኑበት ፖይንት that is equilibrium ይሉናል። ያ ማለት ማርጂናል ዩቲሊቲ ኦፍ ኤክስ ኢኳል ቱ ፕራይስ ኦፍ ኤክስ ማለት ነው። ምንም ሌላ ዙሪያ የምንሄደው ነገር የለም ማለት ነው። እንዴት መጣ የሚለውን በፕሩፍ እናያለን። እንዲሁም አንድ ኤግዛምፕል ሰጣችኋለሁ። ኦኬ እንግዲህ ቶታል ዩቲሊቲ ፋንክሽኑ ምንድን ነው? ቶታል ዩቲሊቲ ኢኩቫለንት ቱ ኤፍ ኦፍ ኤክስ ነው ማትማቲካሊ ስናስቀምጠው። ኤፍ ኦፍ ኤክስ ማለት ኤክስ እዚህ ጋር የምንጠቀማቸው እቃዎች ብዛት ነው። ስለዚህ ቶታል ዩቲሊቲያችን ደግሞ በምንጠቀማቸው እቃዎች ብዛት የሚለካ ነው። እዚህ ጋር ደግሞ ኢንኬዝ ኦፍ ዋን ኮሞዲቲ ነው። ስለዚህ ኤክስ የሚባል ብቻ እቃ ነው ማለት ነው የሚኖረን። ኢፍ ኤ ኮንሱመር ባይስ ኮሞዲቲ ኤክስ ዜን ሂዝ ኤክስፔንዲቸር ዊል ቢ። ስለዚህ አንድ ኤክስ የተባለን እቃ ስንገዛ ኤክስፔንዲቸራችን ምንድን ነው የሚሆነው? የዛ የገዛ ነው እቃ በፕራይሱ ሲባዛ አይደል እንዴ? ሁለትም ገዛን አንድም ገዛን
በፕራይሱ ሲባዛ ወጫችን ይሆናል ማለት ነው። ኤክስፔንዲቸራችን ይሰጣል። ያ ማለት ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስ ማለት ነው። ስለዚህ ኤፍ ኦፍ ኤክስን ወደ ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስ ተነተን ነው። ስለዚህ the consumer maximize the difference between his utility and expenditure። ስለዚህ ዩቲሊቲው ማክሲማይዝ የሚሆነው ቶታል ዩቲሊቲው ሲቀነስ ኤክስፔንዲቸሩ ነው። ያ ማለት ዩቲሊቲ ማይነስ ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስ ነው። ስለዚህ ይህንን ነው ማክሲማይዝ የምናደርገው። ስለዚህ ይህንን ማክሲማይዝ እናደርገው ስንል ዴሪቬቲቭን ነው የምንጠቀመው። ማክሲመም ለማድረግ ብዙ ጊዜ ኢኮኖሚክስ ላይ ዴሪቬቲቭ ነው የምናደርገው። ስለዚህ ሁለቱንም ፖይንት በዴሪቬቲቭ ዊዝ ሪስፔክት ቱ ኳንቲቲ ኦፍ ኤክስ ዴሪቬቲቭ እናደርጋለን። ያ ማለት ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ኳንቲቲ ኦፍ ኤክስ ማይነስ ዴሪቬቲቭ ኦፍ ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስ ኦቨር ዊዝ ሪስፔክት ቱ ኳንቲቲ ኦፍ ኤክስ ማለት ነው። ስለዚህ እዚህ ጋር ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ኤክስ ማለት ምን ማለት ነው? ይሄ ማትማቲካል የሆነ እንጂ አሁን በሰንጠረዥ ሲሰጥ ዴሪቬቲቭ ማለት ነው ቼንጅ ማለት አይደለም። ቼንጅ ኦፍ ቶታል ዩቲሊቲ ወይም ቼንጅ ኦፍ ዩቲሊቲ ኦቨር ቼንጅ ኦፍ ኳንቲቲ ማለት ነው። ስለዚህ ይሄ እነዚህ ቼንጅ ማለት ደግሞ ምንን ይሰጠናል? ማሪጂናል ዩቲሊቲ ኦፍ ኤክስ ጋር እኩል ነው ማለት ነው። እዚህ ጋር ኳንቲቲ ኦፍ ኤክስ ነው፣ ማሪጂናል ዩቲሊቲ ኦፍ ኤክስ ጋር እኩል ነው። ስለዚህ በዚህ ሴንስ እኩል ከሆነ ዴሪቬቲቭ ኦፍ ዩቲሊቲ ኦፍ ዴሪቬቲቭ ኦፍ ቶታል ዩቲሊቲ ዊዝ ሪስፔክት ቱ ኳንቲቲ ኦፍ ኤክስ ማሪጂናል ዩቲሊቲ ኦፍ ኤክስን ይሰጠናል ማለት ነው። ወደዚህኛው ስንመጣ ደግሞ ዴሪቬቲቭ ኦፍ ኳንቲቲ ኦፍ ኤክስ ፕራይስ ኦፍ ኤክስ ኦቨር ዴሪቬቲቭ ኦፍ ኳንቲቲ ኦፍ ኤክስ ይላል። ስለዚህ እዚህ ጋር ኳንቲቲ ኦፍ ኤክስ በኳንቲቲ ኦፍ ኤክስ ይጣፋል ማለት ነው። አሁን የሚቀረን ዴሪቬቲቭ ኦፍ ፕራይስ ኦፍ ኤክስ ነው። ፕራይስ ደግሞ ፊክስድ ነው። ዴሪቬቲቭ ማለት ነው ቼንጅ ማለት አይደል? ዴሪቬቲቭ ማለት ፕራይስ ደግሞ በሆነ ጊዜ የሆነ ዕቃ ስንገዛ በዛ ፕራይስ ነው የምንገዛው። ምንም ፕራይሱ ቼንጅ አያደርግም። ምክንያቱም በሆነ ታይም እቃውን ገዝተነዋል። ስለዚህ በዚህ ነው ያህል ዕቃ ገዛ ነው ከ3 እስከ 4 ባለው ፕራይስ ገዛ ነው አንልም። ስለዚህ ወይ በ5 ብር ገዛ ነው ወይ በ10 ብር ገዛ ነው። ስለዚህ ቼንጅ አያደርግም። ስለዚህ ራሱን ነው የሚሰጠን ማለት ነው። ስለዚህ ማሪጂናል ዩቲሊቲ ኦፍ ኤክስ ኢኳል ቱ ፕራይስ ኦፍ ኤክስ የሚለውን ፎርሙላ በዚህ መሰረት ነው ማለት ነው የሰጠን። ኦኬ አንድ ኤግዛምፕል እኔ ይሄን ኤግዛምፕል ብናይ ሳፖዝ ኤ ሲንግል ኮሞዲቲ ብሬድ ኤንድ ኢትስ ፕራይስ 2 አንድ ዕቃ ነው ያለን ዋጋው ደግሞ 2 ነው ይለናል። ስለዚህ እዚህ ጋር እንደዚህ ከተሰጠን ኳንቲቲው ይሰጠናል፣ ቶታል ዩቲሊቲው ይሰጠናል ማለት ነው። ይሄ ጊቨን። ከዚህ ውጭ ያሉት ግን ብዙ ጊዜ ፈተና ላይ አይሰጡንም። ስለዚህ ፖይንታችን ኢኩሊብረሙ ምንድን ነው? አንድ ኳንቲቲ ከሆነ ማሪጂናል ዩቲሊቲ ኦፍ ኤክስ ኢኩቫለንት ቱ ፕራይስ ኦፍ ኤክስ ሲሆን ኢኩሊብረም ፖይንት ነው ዊዘን ኤ ሲንግል ኮሞዲቲ ማለት ነው። ስለዚህ ማሪጂናል ዩቲሊቲ ኦፍ ኤክስ እንዴት ነው የምናገኘው ካለን ፎርሙላው ምንድን ነው? ማሪጂናል ዩቲሊቲ ኦፍ ኤክስ ወይም ማሪጂናል ዩቲሊቲ ኦፍ ብሬድ እዚህ ጋር እንደ ኤግዛምፕሉ ቼንጅ ኦፍ ቶታል ዩቲሊቲ ኦቨር ቼንጅ ኦፍ ኪው እዚህ ጋር ምንድን ነው? ብሬድ ነው ማለት ነው። ስለዚህ እዚህ ጋር ከዜሮ ወደ 1 ቼንጅ አድርጓል። ቶታል ዩቲሊቲው ከዜሮ ወደ 4 ቼንጅ አድርጓል። ስለዚህ ቼንጅ ኦፍ ቶታል ዩቲሊቲ ማለት ነው 4 ሲቀነስ 0 እናደርጋለን። እዚህ ጋር 4 ሲቀነስ 0 ሲካፈል 1 ሲቀነስ 0 ስንት ሰጠን? 4 ማለት ነው። 4 ሲቀነስ 0 4 ነው። 1 ሲቀነስ 0 1። ስለዚህ ማሪጂናል ዩቲሊቲው የመጀመሪያው ፖይንት 4 ነው ማለት ነው። ኦኬ ወደዚህኛው ሲሸጋገር ከ4 ወደ 6 ቼንጅ አደረገ። ያ ማለት 6 ሲቀነስ 4 ነው ማለት ነው። ኳንቲቲውስ ከ1 ወደ 2 ቼንጅ አደረገ። ስለዚህ 2 ሲቀነስ 1። ስለዚህ 6 ሲቀነስ 4 ስንት ነው? 2። 2 ሲቀነስ 1ስ 1። ስለዚህ 2 ሲካፈል ለ1 2 ይሆናል ማለት ነው። ማሪጂናል ዩቲሊቲያችንን በዚህ መንገድ እናገኛለን ማለት ነው። ስለዚህ ማሪጂናል ዩቲሊቲያችን በዚህ መንገድ የሙሉ የተሰጠንን ኳንቲቲ ወይም የተሰጠንን ቶታል ዩቲሊቲ መሰረት ሁሉንም አግኝተን ከጨረስን በኋላ ምንድነው የምንፈልገው? ኢኩሊብረም ደግሞ ምንድነው? ማሪጂናል ዩቲሊቲ ኦፍ ኤክስ እኩል ነው ፕራይስ ኦፍ ኤክስ የሚሆኑባትን ፖይንት ነው ማለት ነው የምንፈልገው። ስለዚህ ፕራይሳችን 2 ነው። ፕራይሳችን 2 ከሆነ ደግሞ ማሪጂናል ዩቲሊቲ 2 የሚሆንበት ፖይንት የት ጋ ነው ስንል ይችኛዋን ፖይንት እናገኛለን ማለት ነው። that is the third row is the equilibrium of that person or consumer። ስለዚህ አንድ ግለሰብ
ፕራይሱ 2 ከሆነ ብሬድ እንዲሁም በዚህ ኳንቲቲ ከሄደ ቶታል ዩቲሊቲው በዚህ ሚንስ ከተሰጠን ማርጂናል ዩቲሊቲው ኢኳል ቱ ፕራይስ ኦፍ ኤክስ የሚሆንባት ፖይንት ኢኩሊብረም ፖይንት ነች ማለት ነው። ኦኬ ይሄንን ግራፍ እንየው። አሁን ታርጌታችን ምንድነው? ማርጂናል ዩቲሊቲ ኦፍ ኤክስ ኢኩቫለንት ቱ ፕራይስ ኦፍ ኤክስ ነው፣ ኢኩሊብረም ዊዝን ኤ ሲንግል ኮሞዲቲ። አሁን በዚህ ግራፍ ደግሞ የምናየው ማርጂናል ዩቲሊቲ ኦፍ ኤክስ ግሬተር ዛን ፕራይስ ኦፍ ኤክስ ቢሆንስ ሌስ ዛን ቢሆንስ? ለምንድን ነው እኩል መሆን ያለባቸው? ግሬተር ዛን እና ሌስ ዛን በሚሆኑበት ሰዓት ምን ተፈጥሮ ነው የሚለውን እስኪ እንይ። ኦኬ በዚህ ግራፍ እንደሚያሳየን ማርጂናል ዩቲሊቲው ይሄ ከርቭ ነው። ማርጂናል ዩቲሊቲው ከርቭ ሲሆን ፕራይስ ደግሞ እዚህ ኢኩሊብረም ፕራይሳችን እዚህ ጋር ነች፣ ኳንቲቲው ደግሞ እዚህ ጋር አለ። አሁን ኢኩሊብረሙን ስቲሜት ማድረግ እዚህ ጋር ይከብደናል። ምክንያቱም ፕራይሱ ከማርጂናል ዩቲሊቲው እኩል የሆነበት ፖይንት ሲ ላይ ነው። ያ ማለት ፕራይስ ኦፍ ኤክስ ኢኳል ቱ ማርጂናል ዩቲሊቲ እዚህ ጋር ደግሞ የተጠቀመውን ኳንቲቲ ያሳየናል። ስለዚህ አሁን እቺ ኢኩሊብረም ነች፣ ምክንያቱም ፕራይሳችን ይሄ ነው። ስለዚህ ፕራይሳችን ደግሞ ከማርጂናል ዩቲሊቲው እኩል የሚሆንበት ነው። ፖይንት ኤን በምናይበት ሰዓት ማን ይበልጣል? ማርጂናል ዩቲሊቲ ኦፍ ኤክስ ይበልጣል። ማርጂናል ዩቲሊቲ ኦፍ ኤክስ ግሬተር ዛን ፕራይስ ኦፍ ኤክስ። በዚህ ጊዜ ምንድን ነው ኢትስ ፓይ ዘ ኮንሱመር ቱ ኮንሱም ሞር። ስለዚህ ማርጂናል ዩቲሊቲው ከበለጠ ከፕራይሱ ሞር እንደገና እንገዛለን። ምክንያቱም ከፕራይሱ ጋር እኩል እስካልሆነልን ድረስ ማለት ነው። አንረካም፣ በዛ ማክሲማይዝ ሊሆን አይችልም። ስለዚህ ማርጂናል ዩቲሊቲው ከበለጠ ሞር ስፔንድ እናደርጋለን ማለት ነው። ብራችንን መልሰን እናወጣለን። ምን ለማድረግ? ዩቲሊቲን ማክሲማይዝ ለማድረግ። ፖይንት ቢን በምናይበት ሰዓት ደግሞ ማርጂናል ዩቲሊቲው ከፕራይሱ አንሷል ማለት ነው። እዚህ ጋር ደግሞ ማርጂናል ዩቲሊቲ ኦፍ ኤክስ ለዛን ፕራይስ ኦፍ ኤክስ። በዚህ ጊዜ ደግሞ ለዛን በሚሆንበት ሰዓት the consumer should be consume less of x። ስለዚህ በዚህ ጊዜ ደግሞ መጠቀም እናቆማለን። ምክንያቱም ማርጂናል ዩቲሊቲ ኤክስ ከፕራይስ አንሷል። ያን ያህል ደስታ እየሰጠን አይደለም፣ ዩቲሊቲው ያን ያህል አይደለም። ስለዚህ እንቀንሳለን ማለት ነው። ኢኩሊብረም የሚሆነው ማርጂናል ዩቲሊቲ ኦፍ ኤክስ ኢኩቫለንት ቱ ፕራይስ ኦፍ ኤክስ የሚለው ለዚህ ነው ማለት ነው። ኦኬ ኢን ኬዝ ቱ አሁን ሁለት ኮሞዲቲ ቢገዛስ እንዴት ነው ኢኩሊብረሙን የምንሰራው? ወይ 3 ኮሞዲቲ 4 ኮሞዲቲ ብዙ እቃዎችን የሚገዛ ከሆነ አንድ ግለሰብ እንዴት ነው ኢኩሊብረሙን የምንሰራው የሚለውን እናያለን። በተገደበ በሆነ ኢንካም ወይም ገቢው ማለት ነው። For the case of 2 or more goods, the consumer equilibrium is achieved when marginal utility per money spent equal for each good purchased። አሁን በዚህ ጊዜ ደግሞ ኢኩሊብሪየም የሚሆነው ማርጂናል ዩቲሊቲ ኦፍ ዳት ኮሞዲቲ የእያንዳንዱ የገዛናቸው እቃ ማርጂናል ዩቲሊቲያቸው ከራሳቸው ፕራይስ ጋር ተካፍሎ የሁሉም እቃ እኩል ሲመጣ ማለት ነው። ይሄንን በማትማቲክስ ነው። ለምሳሌ ኤክስ ዋይ ዜድ የሚባሉ 3 እቃዎችን አንድ ሰው ቢገዛ፣ ስለዚህ ምንድነው ኢኩሊብረሙ የሚለን የእያንዳንዱ እቃ ማርጂናል ዩቲሊቲ ኦፍ ኤክስ ሲካፈል ለፕራይስ ኦፍ ኤክስ እኩል ይሆናል ማርጂናል ዩቲሊቲ ኦፍ ዋይ ሲካፈል ለፕራይስ ኦፍ ዋይ። እንዲሁም እኩል ነው ማርጂናል ዩቲሊቲ ኦፍ ዜድ ሲካፈል ለፕራይስ ኦፍ ዜድ እያደረግን እነዛ ማርጂናል የእያንዳንዱ እቃ ማርጂናል ዩቲሊቲ ኦፍ ኤክስ ለፕራይሱ ተካፍሎ የሁሉም እቃዎች እኩል የሚሆኑበት ፖይንት ማርጂናል ዩቲሊቲ ኢኩሊብሪየም እንለዋለን ማለት ነው። ኦኬ ስለዚህ ማትማቲካሊ ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ፕራይስ ኦፍ ኤክስ። ስለዚህ የገዛናቸው እቃዎች ማርጂናል ዩቲሊቲያቸው ለራሳቸው ፕራይስ ተካፍሎ የሁሉም እቃ እኩል የሚመጡበት ፖይንት ኢኩሊብሪየም ነው ማለት ነው። ስለዚህ ማርጂናል ዩቲሊቲ ኦፍ ኤክስ ለፕራይስ ኦፍ ኤክስ፣ ማርጂናል ዩቲሊቲ ኦፍ ዋይ ፕራይስ ኦፍ ዋይ እኩል ነው። ኤን ድረስ ብንገዛ ማርጂናል ዩቲሊቲ ኦፍ ያ የገዛ ነው ኤን ለራሱ ለፕራይሱ ተካፍሎ እኩል ሁሉም እኩል የሚሆኑበት ፖይንት ዳት ኢዝ ኢኩሊብሪየም። ግን ያ ብቻ በቂ አይደለም። አንድ ነገር ነሰሲቲ ኮንዲሽን አለ። ይሄ እንዳለ ሆኖ መጀመሪያ ይሄንን ካየን በኋላ መጨረሻ ደግሞ
የመጨረሻው ኔሴሲቲ ኮንዲሽን ከኢንካማችን ጋር እኩል መሆን አለበት። እኩል የሚሆንበት ፖይንት ኤክስፔንዲቸር ጋር እኩል መሆን አለበት ነው የሚለው። ያን ያህል ውስብስብ አይደለም። በኤግዛምፕል ስናየው እጅግ በጣም ግልጽ ይሆንላችኋል ማለት ነው። ኦኬ አንድ ኤግዛምፕል እዚህ ጋር አለ። ኤግዛምፕል ሳፖዝ ሳሮን ሃዝ 7 ብር ቱ ስፔንድ ኦን 2 ጉድስ። ስለዚህ ሳሮን 7 ብር አላት፣ ኢንካሟ 7 ብር ነው። ኦኬ ሁለት እቃዎች ላይ ስፔንት ብታደርግ ባናና ኤንድ ብሬድ በተባሉ እቃዎች ላይ the unit price of banana is 1። ስለዚህ የባናና ዋጋው 1 ነው። እንዲሁም price of bread 4 ነው፣ 4 ነው። ስለዚህ total utility of obtained from consumption each good is given below። በሰንጠረጁ ተሰጥቷል total utility-ያችን። ስለዚህ ኳንቲቲው እና total utility ነው ብዙ ጊዜ ፈተና ላይ የሚሰጠን። ሌላውን ማርጂናል ዩቲሊቲውን ማርጂናል ዩቲሊቲ ሲካፈል ለፕራይስ ራሳችን ፈልገን ነው ማለት ነው የምናገኘው። ስለዚህ ኳንቲቲው እና ቶታል ዩቲሊቲው ከተሰጠን ማርጂናል ዩቲሊቲውን ሰርተን እናገኛለን። ማርጂናል ዩቲሊቲው ደግሞ እንዴት ነው የሚሰራው? ቼንጅ ኦፍ ቶታል ዩቲሊቲ ኦቨር ቼንጅ ኦፍ ኪው ነው የምናደርገው። ማርጂናል ዩቲሊቲ ሙሉ ሰርተን እንሞላለን ማለት ነው። ከዛ በመቀጠል ምንድነው የሚለን ህጋችን እዚህ ጋር ኢኩሊብረምን ለማግኘት ምንድነው የሚለን? ማርጂናል ዩቲሊቲ ኦፍ ኤክስ ሁለት እቃዎች አይደል ያሉት ማርጂናል ዩቲሊቲ ኦፍ ወይም ባናና አይደለ ቢ እንበለው የባናና እንዲሁም ፕራይስ ኦፍ ባናና አይደለ ሲካፈል ለፕራይስ ኦፍ ባናና እኩል መምጣት አለባቸው። ከምን ጋር? ማርጂናል ዩቲሊቲ ኦፍ ብሬድ። ኦኬ ማርጂናል ዩቲሊቲ ኦፍ ብሬድ ሲካፈል ለፕራይስ ኦፍ ብሬድ። እነዚህ መጀመሪያ እኩል የሚመጡበትን ፖይንት እናገኛለን። እነዚህን እኩል የሚመጡበትን ፖይንት ለማግኘት መጀመሪያ ማርጂናል ዩቲሊቲን እያንዳንዱን እንሰራለን፣ ከዛ ለፕራይሱ እናካፍላለን ማለት ነው። ስለዚህ ማርጂናል ዩቲሊቲ እንዴት እንደምንሰራ ሳይቻችኋለሁ። ይሄንን ሰርተን ከጨረስን በኋላ የባናና ፕራይስ ስንት ነው? 1 ነው። ስለዚህ ማርጂናል ዩቲሊቲውን ለፕራይሱ ማካፈል ነው። ስለዚህ ስናካፍል 6 ሲካፈል 1 6። ስለዚህ ለአንድ ማካፈል ስለሆነ ማርጂናል ዩቲሊቲው ራሱን እዚህ ጋር ይሰጠናል ማለት ነው። ቀጣይ የምንሄደው ወደ ብሬድ ነው። ወደ ብሬድ ስናመራ ቶታል ዩቲሊቲው እዚህ ጋር ተሰጥቶናል፣ ኳንቲቲው እዚህ ጋር አለ። ማርጂናል ዩቲሊቲውን ሰርተን ነው የምናገኘው። ማርጂናል ዩቲሊቲ እንዴት ነው የምንሰራው? ቼንጅ ኦፍ ቶታል ዩቲሊቲ ኦቨር ቼንጅ ኦፍ ኳንቲቲ ነው። ስለዚህ ከ0 ወደ 12 ቼንጅ አድርጓል፣ ከ0 ወደ 1 ቼንጅ አድርጓል። 12 ሲቀነስ 0 1 ሲቀነስ 2 አይደለ? 12 ሲቀነስ 0 ኦቨር 1 ማይነስ 0። ስለዚህ 12 ነው ማለት ነው እዚህ ጋር። ለሰከንድም ስናይ ደግሞ ከ12 ወደ 20 ቼንጅ አደረገ። 20 ሲቀነስ 12 ሲካፈል ከ1 ወደ 2 ቼንጅ አደረገ። 2 ሲቀነስ 1። ስለዚህ 20 ሲቀነስ 12 ደግሞ 8 ነው። 2 ሲቀነስ 1 ነው። ስለዚህ 8 ሲካፈል 1 8። እንደዚህ ያደረግን ምን እናገኛለን? ማርጂናል ዩቲሊቲን ብላንክ ስፔሱን እንደዚህ እንሞላለን ማለት ነው። ከዚህ ካገኘን በኋላ አሁንም ኔሴሲቲ ኮንዲሽናችን ምንድነው? ማርጂናል ዩቲሊቲ ሲካፈል ለፕራይስ ነው የምናደርገው። ምክንያቱም ኢኩሊብረማችን ማርጂናል ዩቲሊቲ ኦፍ ሰም ኮሞዲቲ ዲቪዝብል ባይ ኢትስ ፕራይስ ነው። ስለዚህ 12 ፕራይሱ ስንት ነው? 4 ነው። 12 ሲካፈል ለ4 3፣ 8 ሲካፈል ለ4 2። እንደዚህ ያደረግን አካፍለን እንሞላለን ማለት ነው። ስለዚህ ይሄንን ካገኘን በኋላ ታርጌታችን ምንድነው? ማርጂናል ዩቲሊቲ ኦፍ ባናና ሲካፈል ለፕራይስ ኦፍ ባናና ኢኩቫለንት ቱ ማርጂናል ዩቲሊቲ ኦፍ ብሬድ divisible by marginal utility divisible by its price of bread አይደለ? ስለዚህ እኩል የሚሆኑበትን እናያለን ማለት ነው። ስለዚህ ይሄንን አካፍለን አግኝተናል። እዚህ ጋር የባናና አለ፣ እዚህ ጋር ደግሞ የብሬድ አለ። ስለዚህ እዚህ ጋር 6 አለ፣ እዚህ 6 ብንፈልጋለን የለም። ስለዚህ እኩል የሚሆኑበትን ፖይንት ነው መጀመሪያ የምንፈልገው። ስለዚህ የለም። እዚህ ጋር 5 አለ፣ እዚህ ጋር 5ን ስንፈልግ የለም። እኩል የሚሆኑበትን ፖይንት ፈልጌ ነው ኢኩሊብረም ማግኘው። እዚህ ጋር 3 አለ፣ እዚህም 3 አለ። ስለዚህ ይሄ እንደ አንድ ፖይንት ይያሳል ማለት ነው። ኦኬ እዚህ ጋር ኢኩሊብረም ሊሆኑ ይችላሉ። ከዛ ቀጣይ ሄዳሉ። 2 እዚህም 2 አለ፣ 0 የለም፣ -2 እዚህ ጋር የለም። ስለዚህ 2 ቦታ ላይ እኩል ሆኗል። 3 አለ፣ እዚህም 3 አለ፣ እዚህም 2 አለ፣ እዚህም 2 አለ። ስለዚህ 2 ቦታዎች ላይ ማርጂናል ዩቲሊቲ ኦፍ ባናና ኤንድ ማርጂናል ዩቲሊቲ ኦፍ ብሬድ ዲቪዝብል ባይ ኢትስ ፕራይስ እኩል ሆነዋል። ስለዚህ የትኛው ነው የሚለይልን ካልን የሚለይልን ኢንካም ነው፣ ኤክስፔንዲቸር ነው። ኢኩሊብረም የምንለው እኩል መሆናቸው ብቻ አይደለም። ማርጂናል ዩቲሊቲ ኦፍ ብሬድ
divisible by price of banana, sorry, marginal utility of banana divisible by price of banana equivalent to marginal utility of bread divisible by its price of bread ሆኖ ሳለ ሌላው ነስቲ ኮንዲሽን ኤም እዚህ ጋር እንጨምራለን። ኤም ማለት ኢንካም። ስለዚህ በእነዚህ ፖይንት የገዛናቸው እቃዎች ኢንካሙ እዚህ ጋር ስንት ነው? 7 ብር። ስለዚህ 7ን መስጠት አለበት። ሙሉ ኤክስፔንዲቸር ስፔንድ እስካላደረገች ድረስ ሳሮን ማክሲማይዝ ማድረግ አይችልም ነው። ስለዚህ how to calculate እናድርግ። እዚህ ጋር አሁን እዚህ ፖይንት ላይ እዚህ ጋርም 3 አግኝተናል። መጀመሪያ 3ን እንስራ። እዚህ ጋርም 3 አለ፣ እዚህ ጋርም 3 አለ ብለን ስለዚህ በዚህ 3 ባገኘንበት ሮው ስንት ባናና ገዝታለች ሳሮን? 3 ባናና ገዝታለች። ስለዚህ እዚህ ጋር 3ን ስናይ ደግሞ ስንት ኳንቲቲ ብሬድ ተገዝቷል? 1 ኳንቲቲ ብሬድ ተገዝቷል። ስለዚህ ምን ያህል ወጪ ያስወጣል ማለት ነው? 3 ኳንቲቲ ከገዛን ፕራይስ ኦፍ ባናና ስንት ነው? 1 ሲደመር ኤምን መስጠት አለበት። ኤምን ካልሰጠ ኢኩሊብረም ሊሆን አይችልም ማለት ነው። እዚህ ጋር 1 ኳንቲቲን የተገዛው ብሬድ ፕራይሱ 4 ነው። ስለዚህ 1 ታይምስ 4 እናደርጋለን። ስለዚህ እዚህ ጋር ስንት ነው? 3 ሲደመር እዚህኛው ጋር 4 ማንን ሰጠን? 7ን ሰጠን ማለት ነው። ስለዚህ ሪሊ እነዚህን ሁለት እቃዎች ለመግዛት የመደበችውን በጀት ሰጥቶናል ማለት ነው። ይሄንን ኢኩሊብረም ልንለው እንችላለን። እስኪ ሁለትን ኳልኩሌት እናደርግ። አሁን ሁለትን እዚህ ጋር ኳልኩሌት ስናደርግ ብር የሚሰጠን በዚህ ሮው ስናይ ስንት ባናና ትገዛለች ነው? 4 አይደለ? ስለዚህ 4 ታይምስ 1 ሲደመር እዚህ ጋር ስናይ ደግሞ ስንት ብሬድ ትገዛለች ነው? 2። ስለዚህ 2 ታይምስ ምን እናደርጋለን? 4። ይሄ 4 ይመጣል ፕላስ 8 ከኢንካሙ በላይ መጣ ማለት ነው 12። ስለዚህ ይሄ መግዛት የማትችለው ኢንካሙ 7 ነው። ስለዚህ ከኢንካም በላይ እንዲሁም ደግሞ ሌሎችም ሊኖሩ ይችላሉ፣ ከኢንካም በታችም ሊሆን ይችላል። ስለዚህ እንደዚህ በዛ ሮው ላይ ወይም ስንት ኳንቲቲ ተገዛ የሚለውን ኢንካሙን መስጠት ካልቻለ ኢኩሊብረም ልንለው አንችልም ማለት ነው። ግልጽ የሆነ ይመስለኛል። ያልገባችሁ ነገር ካለም ኮመንት ሴክሽን ላይ ጻፉልኝ፣ መልስላችኋለሁ። ቴሌግራም ቻናላችንም ተቀላቀሉ። ይሄ እዚህ የሚያሳየን ቅድም ያየነውን ነው። እዚህ ጋር በሰንጠረዥ ያያችሁት ነው። ምንድን ነው የሚለን? ማርጂናል ዩቲሊቲ ኦፍ 1 ኦቨር ፕራይስ ኦፍ 1 ኤንድ ማርጂናል ዩቲሊቲ ኦፍ 2 ዊዝ ፕራይስ ኦፍ 2 የባናና እና የብሬድን ነው። ስለዚህ ኢኩሊብረም የሚሆኑበት ፖይንት እኩል የሚሆንበት ፖይንት 3 ላይ መሆኑን እዚህ ጋር አካፍሎ ይደርስበታል። የመጀመሪያው ኮንዲሽን እኩል የሚሆንበት ፖይንት ነው፣ ያም 3 ነው። ሁለቱም እኩል የሚሆንበት ፖይንት ተገኝቷል። መጨመሪያ ሰከንድ ግን በዚች 3 ፖይንት ላይ ስንት ኳንቲቲ ተገዛ ነው? 1 ኳንቲቲ ባናና እና 4 ኳንቲቲ 3 ኳንቲቲ ባናና እና 1 ኳንቲቲ ብሬድ ነው የተገዛው። ስለዚህ ለየፕራይሳቸው አባስተን 7ን ሰጥቶናል። 7 ደግሞ የሳሮን የበጀተችው በጀት ሰጥቶናል። ስለዚህ ኢኩሊብረም ሊሆን ይችላል ማለት ነው። ኦኬ ቶታል ዩቲሊቲ። ስለዚህ በዚህ ፖይንት ላይ ቶታል ዩቲሊቲ ስንት ይሆናል ማለት ነው? ቶታል ዩቲሊቲ ስንት ይሆናል ካለን ወደዚህ ሰንጠረዥ ጋር ሄደን ቶታል ዩቲሊቲውን መመዘን እንችላለን፣ መደመር እንችላለን። ቶታል ዩቲሊቲ ኢኩሊብረም ላይ ኢኩሊብረም ቶታል ዩቲሊቲ 3 አይደለ? 3 ሮው ላይ ቶታል ዩቲሊቲው ባናና ስንት ነው? 14 ሲደመር ስለዚህ ኢኩሊብሪየማችን 3 ነው። ስለዚህ ቶታል ዩቲሊቲ ኦፍ ብሬድ ደግሞ ስንት ነው? 12። ስለዚህ 14 ሲደመር 12 አድርገን 26 አጠቃላይ ዩቲሊቲ፣ በጣም ከፍተኛውን ዩቲሊቲ በዚህ መልኩ ሳሮን ማግኘት ትችላለች ማለት ነው እንደ ኢኮኖሚክስ አሳብሽን። ኦኬ ሌላው በዚህ ፓርት የመጨረሻ ሐሳብ የሚሆነው ሊሚቴሽን ኦፍ ካርዲናል ዩቲሊቲ ነው። እንግዲህ በመጀመሪያው ፓርት ስለ ካርዲናል ዩቲሊቲ እና ስለ ኦርዲናሪ ዩቲሊቲ በትንሹ ለማየት ሞክረናል። በተለይ ካርዲናል ዩቲሊቲን አብራርተናል ስለ አሳብሽኖቹ። ስለዚህ ሊሚቴሽን አለው። ምን ነው ሊሚቴሽኖች ስንል the assumption of cardinal utility is debateful because utility may not be quantifiable. Utility cannot be measurable absolutely or objectively. ስለዚህ ካርዲናሎቹስ ምንድነው የሚሉት? ይሄ ዩቲሊቲ ደስታ ወይም እርካታ የሚባለው ነገር ዳይሬክትሊ በቁጥር እንለካዋለን ነው የሚሉት። 1 2 3 እስካሁን ስንመጣ 1 ዩቲሊቲ 3 ዩቲሊቲ እያልን ነው አይመጣ ነው። ስለዚህ
እንዴት ነው ይሄን ሃፒነስ ወይም ደስታ የሚባለውን ነገር እንዴት ነው በቁጥር መግለጽ? አይከብድም፣ ይቻላል። ይሄ አከራካሪ ነው። ስለዚህ አንድ ሊሚቴሽን ነው ማለት ነው። ሌላው ደግሞ ምንድነው አሳብሽኑ ላይ በመጀመሪያው ፓርት እንዳየነው the assumption of constant marginal utility of money is unrealistic because income increase the marginal utility of money change። ምንድነው የሚለው marginal utility of money constant ብሎ ነው የሚነሳው። ያ ማለት marginal utility of money constant ማለት የደሞዝ ቀን እና ደሞዝ ከተቀበልኩ ከሁለት ሳምንት ወይ ከሶስት ሳምንት በኋላ ለ100 ብር ያለኝ ቫልዩ ወይም ለ5 ብር ያለኝ ቫልዩ ተመሳሳይ ነው። ይሄን ሪያሊስቲክ ነው። ብዙ ሰዎች ላይ ስናይ የደሞዝ ቀን ወይም ኢንካማችን በጨመረ ጊዜ ማርጂናል ዩቲሊቲ ኦፍ መኒም ቼንጅ ያደርጋል። እኩል ቫልዩ አንሰጥም። ኢንካማችን ሲጨምር ድሮ ለምንሰጠው የ100 ብር ቫልዩ ኢንካማችን ሲጨምር ለ100 ብር የምንሰጠው ቫልዩ እኩል ሊሆን አይችልም። ስለዚህም አንሪያሊስቲክ ነው። ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ ሊኖር አይችልም። ይሄም ሊሚቴሽኑ ነው ማለት ነው። በቀጣይ the ordinal utility theory የሚለውን በዚህ ፓርት ነው ያለ። እንግዲህ ባለፈው ፓርት ሁለት አይነት ዩቲሊቲ ሜዠርመንት እንዳለው አውርተናል። ካርዲናል ዩቲሊቲ ቲዮሪ እና ኦርዲናሊ ዩቲሊቲ ቲዮሪ። ካርዲናል ዩቲሊቲ ቲዮሪን በባለፈው 3 ፓርቶች ለማየት ሞክረናል። ዛሬ ደግሞ ኦርዲናል ዩቲሊቲ ቲዮሪ ሁለተኛውን ሜዠርመንት ኦፍ ዩቲሊቲ ቲዮሪ ኦርዲናል ዩቲሊቲ ቲዮሪን የምናይ ይሆናል ማለት ነው። ኦኬ ኦርዲናል ዩቲሊቲ ቲዮሪ ምንድነው የሚያወራው? ከካርዲናል ዩቲሊቲ ቲዮሪስ ምንድነው የሚለየው የሚለውን እንይ። In the ordinal utility approach, it is not possible for a consumer to express the utility of various commodities they consume in absolute term like 1, 2, 3 utils። እንግዲህ በኦርዲናል ዩቲሊቲ ቲዮሪ አፕሮች ልክ እንደ ካርዲናል ዩቲሊቲ ቲዮሪ ዩቲሊቲን በቁጥር 1 2 3 እያለን ሜጀር ማድረግ አንችልም ነው የሚሉት። ዋና ከካርዲናል ዩቲሊቲ የሚለያቸው አሳብሽን ይሄ ነው። ኦርዲናል ዩቲሊቲ ቲዮሪዎች ዩቲሊቲን እንደ ማንኛውም ላይክ እንደ ኪሎግራም ወይም እንደንተን በነምበር ኢን ተርምስ ኦፍ ዩቲል በነምበር ሜጀር ልናደርገው አንችልም። 1 2 3 4 እያለን ልናስቀምጥ አንችልም። ታዲያ ምን ብናደርግ ይሻላል? but it is possible to express utility relative term። ዩቲሊቲን በአንጻራዊ ብንገልጸው ይሻላል ይላሉ ኦርዲናል ዩቲሊቲ ቲዮሪዎች። እንዴት ካለን the consumer can rank a commodity in order of their preference as first, second, third and so on። ስለዚህ አንድ ዩቲል፣ ሁለት ዩቲል፣ ሶስት ዩቲሊቲ፣ አንድ ደስታ፣ ሁለት ሶስት እርካታ እያለን ከምንገልጸው ይልቅ በራንክ ብናስቀምጥ ይሻላል። ዩቲሊቲን ሜጀር ስናደርግ በራንክ ብናስቀምጥ በደረጃ ይሄኛው ከዚህኛው ፈርስት ሰከንድ ሰርድ እያለን ዩቲሊቲን ሃፒነስን ወይም ሳቲስፋክሽንን ብናስቀምጥ ይሻላል ይላሉ ኦርዲናል ዩቲሊቲ ቲዮሪ አፕሮች። ኦኬ ዋናው ዴፊኒሽናቸውን በዚህ ካየን ቀጣይ የምናየው አሳብሽናቸው ምንድን ነው? የኦርዲናል ዩቲሊቲ ቲዮሪ አሳብሽን ልክ እንደ ካርዲናል ዩቲሊቲ ቲዮሪ አሳብሽን እንዳየነው ሁሉ ኦርዲናል ዩቲሊቲ ቲዮሪም የራሳቸው የሆነ አሳብሽን አላቸው። የመጀመሪያው አሳብሽን ኮንሱመር አር ራሽናል የሚለው ነው። ይሄ ከሁለቱም ጋር ተመሳሳይ ነው። በካርዲናል ዩቲሊቲ ቲዮሪም አለ፣ በኦርዲናል ዩቲሊቲ ቲዮሪም አለ ማለት ነው። ኮንሱመር ራሽናል ስንል አንድ ተጠቃሚ ራሽናል ነው ማለት ዘይ ማክሲማይዝ ዜር ሳቲስፋክሽን ኦር ዩቲሊቲ ጊቨን ዜር ኢንካም ኤንድ ማርኬት ፕራይስ። ስለዚህ አንድ ተጠቃሚ የሆነን አገልግሎት ሲጠቀም ወይም እቃን ሲገዛ ምን ለማድረግ ነው? ሳቲስፋክሽኑን ማክሲማይዝ ለማድረግ ነው። እርካታውን ወይም ደስታ የሚባለውን ነገር ለመጨመር ነው። ሌላ ምንም ዓላማ የለውም። ስለዚህ ያንን ኮንሱመር አር ራሽናል እንለዋለን። ሌላው ዩቲሊቲ ኢዝ ኦርዲናል። አሁን በካርዲናል አሳብሽን ምን ነበረ? ዩቲሊቲ ኢዝ ካርዲናል ነው። ኢን ተርምስ ኦፍ ነምበር መግለጽ እንችላለን። ኦርዲናል ስንመጣ ግን ዩቲሊቲ ኢዝ ኦርዲናል ነው። ዩቲሊቲ ኢዝ ኖት አብሶሉትሊ ካርዲናሊ ሜዠረብል። ስለዚህ ዩቲሊቲን በቁጥር ዳይሬክት በነምበር ልናስቀምጠው አንችልም፣ ሜዠር ልናደርገው አንችልም ይላሉ ኦርዲናሊስቶች። ኮንሱመርስ አር ሪኳየርድ ኦንሊ ኦርደር ኦር ራንክ ዜር ፕሪፈረንስ ፎር ቫሪየስ ባንድል ኦፍ ኮሞዲቲ። የተለያዩ እቃዎችን በደረጃ ወይም በኦርደር ብናስቀምጥ ይሻላል እንጂ በቁጥር እንዴት ብለን ይሄ ደስታ የሚባለው ነገር አንድ ደስታ ሁለት ደስታ እያልን እንዴት እናስቀምጣለን ይላሉ ኦርዲናል ዩቲሊቲ ቲዮሪስቶች።
ሌላኛው አሳብሽናቸው ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቲዩሽን ነው። ማርጂናል ሬት ኦፍ ሰብስቲቲዩሽን ስንል አንድን ዕቃ ከሌላኛው ዕቃ የምንተካበት ነው። ሰብስቲቲዩሽን ስንል መተካት ነው። ስለዚህ አንደኛው ዕቃ በሌላኛው ዕቃ የምንተካበት ሬቱ ዲሚኒሽ እያደረገ ይሄዳል ነው። እዚህ ጋር የምትይዙልኝ ማርጂናል ሬት ኦፍ ሰብስቲቲዩሽን ዲሚኒሽ እያደረገ ይሄዳል ይላል። the marginal rate of substitution is the rate at which consumer is willing to substitute one commodity for another commodity so that his total satisfaction remain the same. total satisfaction the same ሆኖ አንድን ኮሜዲቲ በሌላኛው ኮሜዲቲ ምን የምናደርግበት ነው? ሰብስቲቲዩት የምናደርግበት የምንተካበት ሂደት ማርጂናል ሬት ኦፍ ሰብስቲቲዩሽን እንለዋለን። ይሄ የምንተካበት ሂደት ደግሞ ዲሚኒሽ እያደረገ ይሄዳል ይለናል። ኦርዲናል ቲዮሪስ አፕሮች የአንዱ አሳብሽን ነው። ኦኬ ሌላው ደግሞ የምናገኘው ቶታል ዩቲሊቲ ነው። ቶታል ዩቲሊቲ የጋራ የሆነ አሳብሽናቸው ነው። ቶታል ዩቲሊቲ ማለት አጠቃላይ ያገኘነው ሳቲስፋክሽን ወይም ደስታ ነው። አጠቃላይ ያገኘነው ደስታ ደግሞ ከአጠቃላይ ከተጠቀምናቸው እቃዎች የሚመጣ ነው ማለት ነው። ስለዚህ ቶታል ዩቲሊቲ ኮንሱመር ኢዝ ሜዠርድ ባይ አማውንት ኦፍ ኳንቲቲ ኦል አይተም ሂ ኦር ሺ ካምስ ፍሮም ሂዝ ኦር ሄር ኮንሳምፕሽን ባስኬት። ስለዚህ ከሁሉም ከተጠቀማቸው እቃዎች ያገኘው ዩቲሊቲ ሁሉም ተደምሮ ቶታል ዩቲሊቲን ይሰጡናል ማለት ነው። ኦኬ የመጨረሻው አሳብሽን የሚሆነው ኮንሱመር ፕሪፈረንስ አር ኮንሲስተንስ። ይህንን መጀመሪያ ፓርት ላይ ያየነው ይመስለኛል። የተጠቃሚ ፍላጎት ፕሪፈረንስ ኮንሲስተንስ ነው። ያ ማለት ቀጣይነት አለው። ምን እንደዛ ስንል ማለታችን ነው። ፎር ኤግዛምፕል ኢፍ ዜር አር 3 ጉድስ ኢን ኤ ጊቨን ኮንሱመር ባስኬት ሴይስ ኤክስ ዋይ ዜድ። አሁን ኤክስ ዋይ ዜድ የሚባሉ 3 እቃዎች ቢኖሩን ኢፍ ሂ ፕሪፈረንስ ኤክስ ቱ ዋይ፣ አሁን አንድ ተጠቃሚ ከዋይ ይልቅ ኤክስን ቢመርጥ እያለን ከዋይ ኤክስን ቢመርጥ ደግሞ ከዜድ ደግሞ ዋይን ይመርጣል። ከዋይ ኤክስን ይመርጣል፣ ከዜድ ደግሞ ዋይን ይመርጣል። ስለዚህ አሁን ኤክስንና ዜድን አወዳድሩ ብትባሉ ይሄ ሰውዬ የትኛውን ፕሪፈር የሚያደርግ ይመስላችኋል ነው። ስለዚህ ኢን ተርምስ ኦፍ ኮንሲስተንሲ ወይም ትራንዚቲቪቲ ኮንሱመር ኢዝ ኤክስፔክትድ ቱ ፕሪፈር ኤክስ ቱ ዜድ፣ ያለምንም ጥርጥር ከዜድ ይልቅ ኤክስን ይመርጣል ማለት ነው። ምክንያቱም ከዋይም ስለሚበልጥ ኤክስ፣ ዋይ ደግሞ ከዜድ ስለሚበልጥ ማለት ነው። ኦኬ ኢንዲፈረንስ ሴት ከርቭ ኤንድ ማፕ የሚሉ ኮንሰፕቶችን በዚህ ፓርት ብሬክዳውን እናደርጋለን ማለት ነው። ኦኬ ከኢንዲፈረንስ ሴት ወይም ስኬጁል ከሚለው እንጀምር። ኢንዲፈረንስ ሴት ኦር ስኬጁል ስንል ሴት ወይም ስኬጁል ማለት በሰንጠረዥን ተጠቅመን ኢንዲፈረንስን ስናሳይ ነው። ኢንዲፈረንስ ምንድን ነው ስንል ግን ኢዝ ኮምቢኔሽን ኦፍ ጉድስ ፎር ዊች ኮንሱመር ኢዝ ኢንዲፈረንት። የእቃዎች ኮምቢኔሽን ነው፣ ግን ተጠቃሚው ኢንዲፈረንት። የነዛን የእቃዎች ኮምቢኔሽን የሚያመጣለት ዩቲሊቲ ተመሳሳይ ነው፣ ኢንዲፈረንት ነው፣ ዲፈረንት አይደለም። ዲፈረንስ ማለት ልዩነት የሚያመጣ እንደማለት ነው። ኢንዲፈረንስ ሲሆን ግን አፍራሽ ነው፣ ለውጥ የሌለው። it shows the various of combination of goods from which consumer drive the same level of satisfaction። ምንድነው ኢንዲፈረንስ ሴት ወይም ስኬጁል የሚያሳየን? የተለያዩ የሆኑ የእቃዎች ኮምቢኔሽን ነው ይለናል። ግን እነዚያ የእቃዎች ኮምቢኔሽን ተመሳሳይ የሆነ ምን አላቸው? ሳቲስፋክሽን አላቸው። ከነዛ ከተለያዩ የሆኑ ኮምቢኔሽኖች የምናገኘው ዩቲሊቲ ሴም ሲሆን ኢንዲፈረንስ እንላለን ማለት ነው። ምክንያቱም የነዛ የተለያዩ የሆኑ እቃዎች ከተለያዩ እቃዎች አንዱን ብንጠቀም በቃ ተመሳሳይ ነው፣ ኢንዲፈረንስ ነው። ዲፈረንስ አያመጣም። ምክንያቱም ተመሳሳይ የሆነ ምን ስላላቸው? ዩቲሊቲ ስላላቸው። ለዛ ነው ኢንዲፈረንስ ሴት ከርቭ ማፕ እያለን ወደታች የምናየው ማለት ነው። ስለዚህ ኢንዲፈረንስ ሴት በቴብል ስናስቀምጥ ነው። ሶ በቴብል ስናየው እዚህ ጋር ሁለት እቃዎች ቢኖሩ ኦሬንጅ እና ባናና። ስለዚህ የመጀመሪያው ኮምቢኔሽን ኤን ስናይ ይህንን አንድ ኮምቢኔሽን እንለዋለን። ኦሬንጅ ስንተጠቀመ 1፣ ባናናስ 10። ኦኬ ሁለተኛው ኮምቢኔሽን ቢ ኦሬንጅ 2 ከ1 ወደ 2 ጨመረ ማለት ነው። ስለዚህ ባናና ከ10 ወደ 6 ቀንሶታል። ለምን? ኦሬንጅን ለመጨመር ሲባል ነው። ስለዚህ አንድ ኦሬንጅ እና 10 ባናና ሲጠቀም አንድ ተጠቃሚ የሚያገኘው ዩቲሊቲ እና 2 ኦሬንጅ እና 6 ባናና ሲጠቀም የሚያገኘው ያ ተጠቃሚ የሚያገኘው ዩቲሊቲ ተመሳሳይ ነው። ለምን?
ኢንዲፈረንስ ብለን ስለተነሳን ማለት ነው። ስለዚህ ኢንዲፈረንስ ስኬጁል ማፕም ቢሆን ኢንዲፈረንስ ከርቭ ላይም ቢሆን ተመሳሳይ የሆነ ምንድን ነው ዩቲሊቲ ነው፣ ግን የተለያዩ ኮምቢኔሽኖች። ስለዚህ የሲንም ኮምቢኔሽን የዲንም ኮምቢኔሽን ቢጠቀም ተመሳሳይ የሆነ ዩቲሊቲ ያገኛል ማለት ነው ያ ኮንሱመር። ያንን ኢንዲፈረንስ ሴት ወይም ስኬጁል እንለዋለን በሰንጠረዥ። ኢንዲፈረንስ ከርቭ ደግሞ ተመሳሳይ ሆኖ በቴብል ያየነውን ወደ ከርቭ በግራፊካሊ ማስቀመጥ ነው። ሶ ኢንዲፈረንስ ከርቭ ማለት ደግሞ when indifference set or schedule is expressed graphically ኢንዲፈረንስ ሴትን ወይም ስኬጁልን ግራፊካሊ ማስቀመጥ ነው። it is called an indifference curve ያንን ኢንዲፈረንስ ከርቭ እንለዋለን። ሶ ዴፊኒሽናቸው ተመሳሳይ ነው። አሁንም ልክ እንደ ኢንዲፈረንስ ሴት እንዳስቀመጥ ነው። ምንድነው የሚያሳየን? ኢንዲፈረንስ ከርቭም an indifference curve shows different combination of two goods which yield the same utility level of satisfaction to the consumer። ምንድነው ከኢንዲፈረንስ ሴት ወይም ስኬጁል የሚለየው? በግራፍ ቱ ጉድ ብቻ ነው። ችን ያዙልኝ። በግራፊካሊ ስንመጣ ሁለት ነው። ምክንያቱም ኤክስ እና ዋይ ብቻ ስላለው ሁለት እቃዎችን ነው የሚይዘው። ኮምቢኔሽን ኦፍ ጉድ ስንል ሁለት ነው የሚሆኑት። በቴብል ግን ቫሪየስ ኮምቢኔሽን ነው፣ ብዙ እቃዎችን በውስጡ ሊይዝ ይችላል ማለት ነው። ስለዚህ ግን ያም ሆኖ የተለያዩ የሆኑ ሁለት እቃዎችን ቢሆኑ ተመሳሳይ የሆነ ሳቲስፋክሽን የሚሰጡን በምንም በኢንዲፈረንስ ከርቭ ማለት ነው። ኦኬ ኢንዲፈረንስ ማፕ ደግሞ a set of indifference curve is called indifference map። የኢንዲፈረንስ ከርቭ ጥርቅም ምን ይባላል? ኢንዲፈረንስ ማፕ። ያ ማለት ብዙ በአንድ ከርቭ ግራፊካሊ ላይ ብዙ ኢንዲፈረንስ ከርቮች ሲኖሩ ያንን ኢንዲፈረንስ ማፕ እንለዋለን ማለት ነው። ኦኬ ግራፊካሊ ይሄው እንደምታዩት ከላይ ያለውን ቴብል ወደዚህ ቀይሮ አምጥቶታል። ይህንን ኢንዲፈረንስ ከርቭ እንለዋለን ማለት ነው። ኤም ላይ ቢም ላይ ሲም ላይ ዲም ላይ የምናገኘው ዩቲሊቲ ዘሴም መሆኑ የኢንዲፈረንስ ዋነኛው አይዴንቲቲ ነው። እዚህ ጋር መያዝ ያለባችሁ ኢንዲፈረንስ ስንል ተመሳሳይ የሆነ ዩቲሊቲ ነው የሚሰጡን። የተለያዩ ኮምቢኔሽኖች ተመሳሳይ የሆነ ዩቲሊቲ ሲሰጡን ያንን ነው ኢንዲፈረንስ ከርቭ ኢንዲፈረንስ ሴት የምንለው ማለት ነው። ኢንዲፈረንስ ማፕ ደግሞ ብዙ ኢንዲፈረንስ ከርቮች ማለት ነው። እዚህ ጋር ኢንዲፈረንስ 1፣ ኢንዲፈረንስ ከርቭ 2፣ ኢንዲፈረንስ ከርቭ 3 እነዚህ ኢንዲፈረንስ ማፕ እንላለን ማለት ነው። ኦኬ የኢንዲፈረንስ ከርቭ ፕሮፐርቲዎች ምን ምን ናቸው ወደሚለው እናምራ። የመጀመሪያው ፕሮፐርቲ ኢንዲፈረንስ ከርቭ ሃቭ ኔጌቲቭ ስሎፕ። ኢንዲፈረንስ ከርቭ ኔጌቲቭ ስሎፕ ነው ያለው ወይም ዳውንዋርድ ስሎፕ ቱ ዘ ራይት ነው። ለምንድን ነው ይሄ የሆነው ካለን ኢንዲፈረንስ ከርቭ አር ኔጌቲቭ ስሎፕድ ቢኮዝ ኮንሳምፕሽን ሌቭል ኦፍ ዋን ኮሞዲቲ ካን ቢ ኢንክሪዝ ኦንሊ ባይ ሪዱሲንግ ዘ ኮንሳምፕሽን ሌቭል ኦፍ አዘር ኮሞዲቲ። ምክንያቱም ኮምቢኔሽን ነው ብለናል። ከሁለትና ከዚህ ሁለት እቃዎች ይኖራሉ ኢንዲፈረንስ ከርቭ። ስለዚህ አንደኛውን ኮሞዲቲ እቃ ኢንክሪዝ ለማድረግ የሌላኛውን ኮሞዲቲ ዲክሪዝ ማድረግ አለብን ማለት ነው፣ መቀነስ አለብን። ስለዚህ አንደኛውን ለመጨመር አንደኛውን የምንቀንስ ከሆነ ኢንዲፈረንስ ከርቡ ኔጌቲቭ እየሆነ ይሄዳል ማለት ነው። ዳውንዋርድ ስሎፒንግ እየሆነ ይሄዳል ነው የሚለን። ኦኬ ሌላው ፕሮፐርቲ የኢንዲፈረንስ ከርቭ አር ኮንቬክስ ቱ ዘ ኦሪጂን። አይታችሁት ከሆነ ለኦሪጂኑ ኮንቬክስ ነው፣ ኮንኬቭ አይደለም። ይህ የሆነበት ምክንያት ደግሞ ምንድን ነው ስንል ዚስ ኢምፕላይዝ ዛት ዘ ስሎፕ ኦፍ ኢንዲፈረንስ ከርቭ ዲክሪዝ ኢን አብሶሉት ተርም። ምክንያቱም የኢንዲፈረንስ ከርቭ ስሎፑ ዲክሪዝ እያደረገ ስለሚመጣ ነው ይለናል፣ ኮንቬክስ ቱ ዘ ኦሪጂን የሆነበት። ኦኬ ሶስተኛው ፕሮፐርቲ ሃየር ኢንዲፈረንስ ከርቭ ኢዝ ኦልዌይስ ፕሪፈርድ ቱ ሎወር። ሃየር ኢንዲፈረንስ ከርቭ ኢዝ ኦልዌይስ ፕሪፈርድ ቱ ሎወር። ይሄ ግልጽ ይመስለኛል። ከፍ ያለው ኢንዲፈረንስ ከርቭ ከታችኛው ኢንዲፈረንስ ከርቭ የተሻለ የሆነ ዩቲሊቲ አለው ወይም ተፈላጊ ነው ማለት ነው። the farther away from the origin indifference curve lies the higher level utility it donates። አሁን ከኦሪጂን ሃየር የሆነው ኢንዲፈረንስ ከርቭ ወይም ከኦሪጂን በጣም የራቀው ኢንዲፈረንስ ከርቭ ሃየር የሆነ ዩቲሊቲ አለው ወይም የተመረጠ ነው። ለምንድን ነው? basket of the good on higher indifference curve are preferred by rational consumer because they contain more two goods than other or lower one። ምክንያቱም ከታችኛው ኢንዲፈረንስ ከርቭ
ከላይ ያለው ኢንዲፈረንስ ከርቭ ብዙ ኳንቲቲዎችን ስለያዘ ማለት ነው። በስዕሉ እዚህ ጋር ቼክ እናድርግ። ይሄንን አሁን እዚህ ጋር ማፕ ላይ ብዙ ኢንዲፈረንስ ምን አሉ ከርቮች አሉ። እዚህ ጋር ለምሳሌ ባናናን እዚህ ሳይድ 5 ባስቀምጥ ዴን ኦሬንጅን ደግሞ ልክ በዚሁ ስትሬት 10 ቢሆን አሁን ልክ በዚችው አሁን ኢንዲፈረንስ ከርቭ 1 ላይ ተች ያደረገውን ኢንዲፈረንስ ከርቭ 2 ላይ ተች በዚችው ስትሬት ተች ቢያደርግ እዚህ ጋር ተች ሲያደርግ ባናና 5 ነው። ግንስ ኦሬንጅ ምን አደረገ? ኢንክሪዝ አደረገ። ምንጊዜም ወደዚህ ሲኔድ ኢንክሪዝ እያደረገ ነው የሚሄደው። ስለዚህ 15 ሜቢ ሊሆን ይችላል ማለት ነው። ስለዚህ በዚህ ሲቹዌሽን ነው ሞር ኳንቲቲ ማን ያዘ ማለት ነው። ኢንዲፈረንስ ከርቭቱ ሞር ኳንቲቲ ይዟል ማለት ነው ከኢንዲፈረንስ 1 የተሻለ። ስለዚህ ከፍ ያሉ ወይም ከላይ ያሉ ኢንዲፈረንስ ከርቮች ከታችኛው ኢንዲፈረንስ ከርቮች ተመራጭ ናቸው ማለት ነው። ለምን? ብዙ ኳንቲቲዎችን ስለሚይዙ። ኦኬ አራተኛው ፕሮፐርቲ የሚሆነው ኢንዲፈረንስ ከርቭ ኔቨር ክሮስ ኢች አዘር። ኢንዲፈረንስ ከርቭ ክሮስ አይደራረጉም፣ ኢንተርሴክት አይደራረጉም እርስ በርስ። ለምን? ዘ አሳምፕሽን ኦፍ ኮንሲስተንሲ ኤንድ ትራንዚቲቪቲ ዊል ሩል አውት ኢንተርሴክሽን ኦፍ ኢንዲፈረንስ ከርቭ። ምክንያቱም ኢንዲፈረንስ ከርቭ ኢንተርሴክት አደረገ ማለት ኮንሲስተንሲ፣ ትራንዚቲቪቲ ያልናቸው መጀመሪያ ይህንን ቻፕተር ስንጀምር መጀመሪያ ፓርት ላይ እንደ አየነው ኮንሲስተንሲ ኤንድ ትራንዚቲቪቲ ሩልን አይተናል። ያንን ህግ ምን ስለሚጥስ ኢንዲፈረንስ ከርቭ ክሮስ አይደረጉም። ኦኬ ሌላው የምናገኘው ማርጂናል ሬት ኦፍ ሰብስቲቲዩሽን ነው። ማርጂናል ሬት ኦፍ ሰብስቲሽን ማለት መተካካት ነው። ስለዚህ ማርጂናል ደግሞ አንዱን እቃ በሌላኛው እቃ የምንተካበት ሬቱ that is ማርጂናል እንለዋለን። ሶ ኢንዲፈረንስ ከርቭ ላይ ሁለት ጉዶች ይኖራሉ። አንደኛውን እቃ ለመጨመር ሌላኛውን እቃ ምን ማድረግ አለብን? መቀነስ አለብን ብለናል። ስለዚህ ያንን ሬት ነው ፎርሙላውን ነው የምንሰራው እዚህ ጋር ማርጂናል ሬት ኦፍ ሰብስቲሽን የሚለው። ማርጂናል ሬት ኦፍ ሰብስቲሽን is the rate at which consumers are willing to substitute one commodity for another in such a way that consumers remain on the same indifference curve። በተመሳሳይ ኢንዲፈረንስ ከርቭ ይለናል። አንድ ተጠቃሚ ፍላጎት ኑሮት አንድን እቃ ሰብስቲቱት ሲያደርግ በሌላኛው እቃ ያንን ማርጂናል ሬት ኦፍ ሰብስቲቱሽን እንለዋለን። ማርጂናል ሬት ኦፍ ሰብስቲቱሽን ፎርሙላው ለምሳሌ ኤክስ ኤንድ ዋይ የሚባሉ እቃዎች ቢኖሩ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ ቢሆን ኤክስ እና ዋይ ቢኖሩ ኤክስ ፎር ዋይ ቢሆን እንዴት ነው ካልኩሌት የምናደርገው? the number of utility of y give up over number of unit of x gain። ስለዚህ ዋይ ምን ያህል ቀነስን ጊቭ አፕ አደረግን ወይም ኤክስን ለመጨመር ብለን ዋይን ምን ያህል ቀነስን፣ ያ የቀነስ ነው ዋይ የቀነስ ነው ሲካፈል ለምን ነምበር ኦፍ ዩኒት ኦፍ ኤክስ ጌን ኤክስ ያገኘ ነው ዋይን ቀነሰን ያገኘናት የቀነስ ነው ሲካፈል ላገኘ ነው ኤክስ ኮሞዲቲ ላገኘ ስናደርገው ያንን ማርጂናል ሬት ኦፍ ሰብስቲቱሽን የሚለውን ይሰጠናል ማለት ነው። ያ ማለት ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ማለት እንችላለን። ኦኬ በፎርሙላ አንድ ኤግዛምፕል ስለምናይ ነው ያለፍኩባችሁ። ፕሩፍ እናደርገው። አሁን ማርጂናል ሬት ኦፍ ሰብስቲቱሽን ወደ ፋንክሽን ወይም ወደ ማትማቲካሊ ስንመጣ ፎርሙላው ምንድን ነው የሚሆነው? ቼንጅ ኦፍ ማይነስ ቼንጅ ኦፍ ዋይ ኦቨር ከላይ ያየ ነው ማርጂናል ሬት ኦፍ ሰብስቲቱሽን ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ነው። ይሄ ምን ሲሆን ነው? በቴብል በሚሰጠን ሰዓት ነው። ግን ማትማቲካሊ ሲሆን ፎርሙላው ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ ይሄ ተመሳሳይ ናቸው ማለት ነው። ይሄ እንዴት መጣ የሚለውን ፕሩፍ አድርገን እናያለን ማለት ነው። ኦኬ ዩቲሊቲ ስንል ኤፍ ኦፍ ኤክስ ዋይ ዩቲሊቲ ቶታል ዩቲሊቲ ከኤክስም ከዋይም የሚያገኘው አጠቃላይ ዩቲሊቲ ቶታል ዩቲሊቲ። ስለዚህ ቶታል ዩቲሊቲ ኤፍ ኦፍ ኤክስ ኮማ ዋይ ይሆናል ማለት ነው። ስለዚህ ይህንን በሁለቱም ሳይድ ዴሪቬት ነው የምናደርገው ፕሩፍ ስናደርግ። ሶ ዴሪቬቲቭ ኦፍ ዩቲሊቲ ስንል ኤክስን ለብቻ ዴሪቬቲቭ እናደርጋለን፣ ዋይን ለብቻ ዴሪቬቲቭ እናደርጋለን። ሶ ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ኤክስ ፕላስ ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ዋይ ኢኩቫለንት ቱ ዜሮ። ስለዚህ ዴሪቬቲቭ ኦፍ
ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ኤክስ አልን ማለት ደግሞ ከማን ጋር እኩል ነው? ከማሪጂናል ዩቲሊቲ ኦፍ ኤክስ ጋር እኩል ነው ማለት ነው። እዚህኛውም ደግሞ ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ዋይ ስንል ደግሞ ከማሪጂናል ዩቲሊቲ ኦፍ ዋይ ጋር እኩል ነው ማለት ነው። ለዛ ነው ማሪጂናል ምን ብለን መጻፍ እንችላለን? ማሪጂናል ዩቲሊቲ ኦፍ ኤክስ ዲኤክስ ፕላስ ማሪጂናል ዩቲሊቲ ኦፍ ዋይ ዲዋይ ኢኩቫለንት ቱ ዜሮ ብለን መጻፍ እንችላለን። ስለዚህ ይሄንን አንደኛውን ፓርት ወደዛኛው ማሻገር እንችላለን። ወደዛኛው አሻግረን ማሪጂናል ዩቲሊቲ ኦፍ ኤክስ ኦቨር ማሪጂናል ዩቲሊቲ ኦፍ ዋይ የሚለውን ፎርሙላ ማግኘት ይቻላል ማለት ነው። ስለዚህ ማትማቲካሊ ማሪጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ ሲሆን ማሪጂናል ዩቲሊቲ ኦፍ ኤክስ ኦቨር ዋይ ነው ማለት ነው። ኦኬ ስለዚህ በዚህ ፎርሙላ መሰረት አንድ ኤግዛምፕል እንስራ። ለምሳሌ ቶታል ዩቲሊቲ ፋንክሽናችን ኤክስ ዘ ፓወር ኦፍ 4 ዋይ ዘ ፓወር ኦፍ 2 ቢሰጠን ፋይንድ ማሪጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ። አሁን ዋይ ፎር ኤክስ አይደለም ኤክስን የቀደመችው። ኤክስ ስትቀድምና ዋይ ሲቀድም የተለያየ የሆነ ፎርሙላ ነው የሚኖሩ፣ ይቀያየራሉ። ስለዚህ ኤክስ ፎር ዋይ ሲሆን ማሪጂናል ዩቲሊቲ ኦፍ ኤክስ ኦቨር ማሪጂናል ዩቲሊቲ ኦፍ ዋይ አድርገን ነው ማለት ነው ምንን የምናገኘው ማሪጂናል ሬት ኦፍ ሰብስቲቱሽን። ስለዚህ መጀመሪያ ምን ማግኘት አለብን? ማሪጂናል ዩቲሊቲ ኦፍ ኤክስን ማግኘት አለብን። ሁለተኛ ደግሞ ማሪጂናል ዩቲሊቲ ኦፍ ዋይን ማግኘት ይኖርብናል ማለት ነው። ኦኬ ስለዚህ ፋንክሽናችን ይሄ ነው። ሶ ማሪጂናል ዩቲሊቲ ኦፍ ኤክስ ማለት ምን ማለት ነው? ዴሪቬቲቭ ኦፍ ዩ ዊዝ ሪስፔክት ቱ ኤክስ። ይህንን ፋንክሽን ቶታል ዩቲሊቲ ፋንክሽኑን ዊዝ ሪስፔክት ቱ ኤክስ ዴሪቬቲቭ ማድረግ ነው። ዊዝ ሪስፔክት ቱ ኤክስ ዴሪቬቲቭ ማድረግ ማለት ፕላስ ወይም ምናምን በፕላስ ተያይዞ ዋይ ብቻውን ከመጣ ዋይ ዴሪቬቲቭ አይደረግም ነው። እዚህ ጋር ዋይ ዴሪቬቲቭ ሳይደረግ ኤክስን ብቻ ዴሪቬቲቭ ማድረግ ነው። ሶ ኤክስን እዚህ ጋር ዴሪቬቲቭ ስናደርግ ፎር ወደ ታች ትመጣለች። ፎር ኢንቱ ኤክስ ዘ ፓወር ኦፍ ከአራት አንድ ቀንሳለሁ። የዴሪቬቲቭ ፎርሙላ ታውቃላችሁ ብዬ አስባለሁ። ፎር ኤክስ ዘ ፓወር ኦፍ 3 ዋይ እንዳለ ይቀመጣል ማለት ነው። ፎር ኤክስ ዘ ፓወር ኦፍ 3 ዋይ 2 ይሄ ምን ይሆናል? የማሪጂናል ዩቲሊቲ ኦፍ ኤክስ ይሆናል ማለት ነው። ማሪጂናል ዩቲሊቲ ኦፍ ዋይን በምንሰራበት ጊዜም ደግሞ በዚሁ ተመሳሳይ ዊዝ ሪስፔክት ቱ ዋይን መስራት ነው። ዴሪቬቲቭ ኦፍ ቶታል ዩቲሊቲ ዊዝ ሪስፔክት ቱ ዋይ። ሶ ምንድን ነው የምናደርገው? ቱ ነው ዋይ ነው ማለት ነው ዴሪቬቲቭ የምናደርገው። ስለዚህ ቱ ወደዚህ ትመጣለች። ኤክስ እንዳለ ነው። ኤክስ ዘ ፓወር ኦፍ 4 አለ። ዜን ዋይ አንድ ይቀነስባታል። ስለዚህ ዋይ ብቻዋን ትቀራለች። ስለዚህ 2x ዘ ፓወር ኦፍ 4 ታይምስ ዋይ ይሆናል ማለት ነው። እነዚህን ሁለት የቀደሙንና የአሁኑን ፎርሙላ አካፍለን ማሪጂናል ዩቲሊቲ ኦፍ ኤክስን ዲቪዝድ ባይ ማሪጂናል ዩቲሊቲ ኦፍ ዋይ አድርገን እናገኛለን ማለት ነው። ይሄው እንደምታዩት 4x ዘ ፓወር ኦፍ 3 ዋይ 2 ማሪጂናል ዩቲሊቲ ኦፍ ኤክስ፣ ማሪጂናል ዩቲሊቲ ኦፍ ዋይ ደግሞ 2x ፎር ዋይ ይሆናል ማለት ነው። ስለዚህ ምን ብለን ማስቀመጥ እንችላለን? እዚህ ጋር ሪአሬንጅ መደረግ ይችላል። እዚህ ጋር ኤክስ ዘ ፓወር ኦፍ 3 አለ፣ ኤክስ ዘ ፓወር ኦፍ 4 አለ። ያ ማለት ኤክስ ዘ ፓወር ኦፍ 3 ኤክስ ዘ ፓወር ኦፍ 3 ያጠፋል ማለት ነው። ምክንያቱም እዚህ ጋር አንድ ትቀራለች፣ መተንተን እንችላለን እንደ ማትማቲካሊ። ስለዚህ ዋይ እዚህም ዋይ ዘ ፓወር ኦፍ ዋይ ያለች አንድ ዋይ ያለች እዚህ ጋር ዋይ ዘ ፓወር ኦፍ 2 አለ። ስለዚህ አንድ ዋይ ታጠፋለች ማለት ነው። ስለዚህ 2y ኦቨር ኤክስን ይሰጠናል ማለት ነው። ስንተነት ነው እንዴት ነው የሚሆነው? 4 አክቹአሊ ይሄ 4 ስለሚያስቸግር ነው በስልክ ስለሆነ የምሰራው 4 ለ2 2 ይካፈላል። ስለዚህ 2ን እናስቀምጣለን። እዚህኛው ጋር ስንመጣ ኤክስ ዘ ፓወር ኦፍ 3 ነው። ኤክስ ዘ ፓወር ኦፍ 3 ማለት ደግሞ እዚህኛው ታች ደግሞ ኤክስ ዘ ፓወር ኦፍ 4 አለ። ያ ማለት ኤክስ ዘ ፓወር ኦፍ 3 ታይምስ ኤክስ ማድረግ ብለን መተንተን እንችላለን ኤክስ ዘ ፓወር ኦፍ 4። ስለዚህ ኤክስ ዘ ፓወር ኦፍ 3 በኤክስ ዘ ፓወር ኦፍ 3 ይጠፋል። ማን ትቀራለች? ኤክስ ብቻ ትቀራለች ማለት ነው። ከዚህ ከታችኛው ወደ ዋይ ስንሄድ ደግሞ እዚህ ጋር ዋይ ዘ ፓወር ኦፍ 2 አለ፣ ታችኛው ጋር ደግሞ ዋይ ብቻ አለች። ስለዚህ አንድ ዋይ ታጠፋለች ማለት ነው ከላይ። እዚህ መሰረት 2y ኦቨር ኤክስ የሚለውን ይሰጠናል ማለት ነው። በቀጣይ በጀት ላይ ኦር
ፕራይስ ላይን። ይህን በጀት ላይን ወይም ፕራይስ ላይን ከማየታችን በፊት በባለፈው ፓርት ስለ ኢንዲፈረንስ ከርቭ አይተናል። ኢንዲፈረንስ ከርቭ ምንድን ነው የሚያሳየን? ኢንዲፈረንስ ከርቭ ኦንሊ ቴላስ አባውት ኮንሱመር ፕሪፈረንስ ፎር ኤኒ ቱ ጉድስ። ኢንዲፈረንስ ከርቭን ስናይ የአንድን ተጠቃሚ በሁለት እቃዎች ላይ ያለውን ምንድን ነው የሚያሳየን? ፕሪፈረንስን የሚያሳየን። they cannot show which combination of two good will be bought። ስለዚህ የትኛዎቹ ሁለት እቃዎች ወይም ኮምቢኔሽኖች መገዛት እንዳለባቸው ወይም ያ ተጠቃሚ መግዛት የሚችለው የትኛውን ነው የሚለውን አያሳይም ማለት ነው ኢንዲፈረንስ ከርቭ። In reality, the consumer is constrained by his or her income and price of two commodities። ስለዚህ እንደ ሪያሊቲ ስናየው አንድ ተጠቃሚ የሚገዛቸው ሁለቱ እቃዎች በምን የሚወስኑ ናቸው? በራሱ በተጠቃሚው ኢንካም እና ደግሞ በፕራይስ በሚገዛቸው በሁለቱ እቃዎች ፕራይስ የሚወሰን ነው፣ ሊሚትድ ነው። ስለዚህ አንድ ተጠቃሚ የትኛውን ነው መግዛት ያለበት፣ እንዴት ሊገዛ ይችላል የሚለውን በበጀት ላይን ወይም በፕራይስ ላይን ነው ማለት የምናየው። this constraint is often presented with the help of budget line። ስለዚህ ኮንስትሬንት አለ። ምን የሚባል ኢንካም ኮንስትሬንት ነው። ስለዚህ በዚህ ባለው ኢንካም ስንት ምን ያህል እቃ ይገዛል ነው። ስለዚህ ምን ያህል እቃ ይገዛል ብለን ያንን ስናስቀምጥ በጀት ላይን እንላለን ማለት ነው፣ ወይም ፕራይስ ላይን ብለን እናስቀምጣለን ማለት ነው። ኦኬ በጀት ላይን ስንል ደግሞ ምን ማለታችን ነው? በጀት ላይን is a set of a commodity bundle that can be purchased if the entire income is spent። በጀት ላይን የምንለው የእቃዎችን ምንድን ነው? ስብስብ ነው። the set of a commodity bundle ነው። ግን ያ ስብስብ ምን መደረግ መቻል አለበት? ፐርቼዝድ የተደረገ መቻል አለበት። ወይም ባለን ኢንካማችንን ስፔንት አድርገን የምንገዛው ከሆነ that is the budget ላይን ብለን እናስቀምጣለን ማለት ነው። ስለዚህ በጀት ላይን ስንል የሆነ መስመር ነው የምናስቀምጠው። ያ መስመር ምንድን ነው የሚያሳየን? ያለንን ኢንካም ተጠቅመን የምንገዛቸውን እቃዎች የሚያሳየን ነው ማለት ነው። ያ ላይን የኢንካማችን መስመር ነው። ከዛ ላይን ማለፍ አንችልም። ለምን? ኢንካማችን የተገደበ ስለሆነ። ስለዚህ በዛ ኢንካም የምንገዛቸው እቃዎችን ደርድረን በላይን አስምረን ስናስቀምጥ በጀት ላይን ብለን የምናስቀምጠው ይሆናል ማለት ነው፣ የምንገልጸው ይሆናል። so it is a graph which show the various combination of two goods that a consumer can purchase given his or her limited income and the price of two goods። ስለዚህ በጀት ላይን ግራፍ ነው፣ በግራፍ ነው የምናስቀምጠው። ስለዚህ የተለያዩ እቃዎችን ሁለት እቃዎች የተለያዩ ነው፣ ሁለት እቃዎች ብቻ ግራፍ ስናነሳ ሁለት እቃዎችን ብቻ ነው ሊቀበል የሚችለው ግራፍ። ተጠቃሚው ምን ይላል? purchased a given his limited income and price of a good። ስለዚህ በጀት ላይን ስናነሳ ግራፍ ነው፣ ሁለት እቃዎችን ይይዛል። ተጠቃሚው ኢንካም ኑሮት በዛ ሊሚትድ ኢንካሙ የገዛቸው እቃዎች ሁለቱን እቃዎች ስለን ስናስቀምጥ that is the budget line እንላለን ማለት ነው። ኦኬ in order to draw the budget line budget ላይንን ለመሳል አሳብሽኖች አሉት፣ ሶስት አሳብሽኖች አሉት። የመጀመሪያው there are only two goods bought in quantity ነው። ሁለት እቃዎች ብቻ ነው የሚገዙት። ያ ተጠቃሚ ባለው ኢንካም የሚገዛቸው ሁለት እቃዎች ናቸው ብሎ ነው የሚነሳው። ያ ማለት ለምሳሌ ኤክስ እና ዋይ ብለን ብናስቀምጥ each consumer is comforted with the market determined by price። ስለዚህ የሚገዛቸው እቃዎች ደግሞ የራሳቸው የሆነ ምን አላቸው? ፕራይስ አላቸው። ማርኬቱ ሴልድ ያደረገው ፕራይስ አለ። ስለዚህ በዛ ፕራይስ ተጠቃሚው የመግዛት ምን ፍላጎት ወይም የመግዛት ብቃት ሊኖረው ይገባል ማለት ነው። ስለዚህ እነዛን ፕራይስ ኦፍ ኤክስ ኦር ፕራይስ ኦፍ ዋይ ብለን እናስቀምጣለን ማለት ነው። የሁለቱ እቃዎች ዋጋ በነዛ ዋጋ ተስማምቶ ሊገዛ ይገባል ማለት ነው አንድ ተጠቃሚ። ሶስተኛው the consumer has known and fixed money income። ስለዚህ ተጠቃሚው የሚታወቅና ፊክስድ የሆነ ኢንካም ሊኖረው ይገባል። ያንንም ኤም ብለን እናስቀምጠዋለን ማለት ነው። ኦኬ ስለዚህ assuming that the consumer spend all his or her income on two goods። ስለዚህ ሁሉንም ኢንካሙ የሚታወቅና ፊክስድ የሆነ ኢንካም አለው ብናል። ስለዚህ ተጠቃሚው ያንን ኢንካም ስፔንድ አድርጎ
ሁለት እቃዎች ላይ ስፔንድ አድርጎ ሲገዛ በጀት ላይን መስራት እንችላለን ማለት ነው። ሶ ማትማቲካሊ ወይም ኢኩዌሽናል ስናስቀምጠው በኢኩዌሽን ፎርም ኤም ምንድን ነው? ኢንካም አይደለ? ስለዚህ አሁን ሁሉን ኢንካሙን ስፔንድ ያደርጋል ነው ያልነው በጀት ላይን ላይ። ስለዚህ ሁሉን ኢንካም ስፔንድ ያደርጋል ስንል ኢንካም ኢኩቫለንት ቱ ብለን ምን ማድረግ አለብን? የሚገዛቸው እቃዎች ጋር አይደል? የሚገዛቸው እቃዎች ደግሞ የራሳቸው የሆነ ቫልዩ አላቸው። ስለዚህ ኤም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ታይምስ ለኳንቲቲ ኦፍ ኤክስ ሲደመር ፕራይስ ኦፍ ዋይ ታይምስ ለኳንቲቲ ኦፍ ዋይ ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ሁለት እቃዎችን ሲገዛ የራሳቸው የሆነ ምን አላቸው? ፕራይስ አላቸው። ስለዚህ ለፕራይሱ ሲባዛ ነው ምን ያህል ለኤክስ አወጣ ምን ያህል ለዋይ አወጣ የሚለውን የምናውቀው። ስለዚህ ያ ተደምሮ ደግሞ በሁለቱ እቃዎች ያወጣው ወጪ ተደምሮ ደግሞ ማን መስጠት አለበት? ኢንካምን መስጠት አለበት ማለት ነው። ስለዚህ ያንን በጀት ላይ እንለዋለን ማለት ነው። ኦኬ ግራፊካሊ ለማስቀመጥ ኢንካማችን ምን ያህል ኤክስ ኳንቲቲ ይገዛል፣ ምን ያህል ዋይ ኳንቲቲ ይገዛል ብለን ማስቀመጥ ነው። ሌላ ምንም ውስብስብ ነገር የለውም ማለት ነው። ስለዚህ ይህንን ፎርሙላ ሪአሬንጅ ማድረግ እንችላለን። ሲምፕል በጣም ቀላሉ መንገድ ደግሞ ምን ያህል ኤክስ ይገዛል ስንል ዋይ ቶታሊ ዜሮ አድርገን ነው የምንነሳው። ይሄ በጀት ላይ ፎርሙላ ነው። ምን ያህል ኤክስ ይገዛል ስንል ዋይ ባይገዛ ዋይ ዜሮ። ስለዚህ ዚች ጋር ዜሮ ብናስገባ ኤም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ታይምስ ኤክስ አይደለ? ዋይ ጋር ዜሮ ብናስገባ ምን ይሆናል? ፕላስ ብለን በዜሮ ሲባዛ ዜሮ ነው የሚሆነው። ስለዚህ ፕላስ ዜሮ ነው የሚሆነው ማለት ነው። ስለዚህ ኢንካም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ታይምስ ኤክስ ብቻ ይቀረናል። ስለዚህ ምን ያህል ኤክስ ይገዛል ካለን በፕራይስ ኦፍ ኤክስ ማካፈል ነው። እዚህ ጋም በፕራይስ ኦፍ ኤክስ ማካፈል። ስለዚህ ፕራይስ ኦፍ ኤክስ በፕራይስ ኦፍ ኤክስ ይጠፋና ምን ያህል ኤክስ ኳንቲቲ ይገዛል ብለን ለማግኘት ያለንን ኢንካም ለፕራይስ ኦፍ ኤክስ ማካፈል ነው ማለት ነው። በተመሳሳይ ምን ያህል ዋይ ይገዛል ብለን ስናስቀምጥ ኤክስን ዜሮ ማድረግ ነው። ኤም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ኢንቱ ዜሮ አይደል? ኤክስ ዜሮ ብናደርግ ነው ምን ያህል ዋይ ይገዛል ስለሆነ ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ። ስለዚህ ምን ይሆናል? እዚህ ጋር ኢንካም ኢኩቫለንት ቱ በዜሮ ሲባዛ እዚህ ጋር ዜሮ ይሆናል ማለት ነው። ማን ይቀራል? ፕራይስ ኦፍ ዋይ ታይምስ ዋይ። ስለዚህ ዋይ ነው እኛ የምንፈልገው ኦቨር ፕራይስ ኦፍ ዋይ ኦቨር ፕራይስ ኦፍ ዋይ። ፕራይስ ኦፍ ዋይ በፕራይስ ኦፍ ዋይ ይጠፋና ምን ያህል ዋይ ይገዛል የሚለውን ለማግኘት ያለንን ኢንካም ለፕራይስ ኦፍ ዋይ ማካፈል ነው ማለት ነው። ስለዚህ ይህንን ግራፊካሊ ማስቀመጥ ነው ማለት ነው። ስለዚህ ግራፍ ስንስል ምንድን ነው የምናደርገው? እዚህ ጋር በተመሳሳይ ልሳለላችሁ። ሰው ምን ያህል ይሄንን ዋይ ብንለው ዋይ ኮሜዲቲ ብንለው ይሄንን ኤክስ ኮሜዲቲ ብንለው ምን ያህል ዋይ ይገዛል ባለን ኢንካም ስንል ምን ፎርሙላ አግኝተናል? ኤም እንትናችንን ኢንካማችንን ለፕራይስ ኦፍ ዋይ ማካፈል አይደል? ፕራይስ ኦፍ ዋይ ለፕራይስ ኦፍ ዋይ ማካፈል። ስለዚህ ምን ያህል ኤክስ ይገዛል ስንል ደግሞ ኢንካማችንን ለማን ማካፈል ነው? ለፕራይስ ኦፍ ኤክስ ማካፈል ነው። ስለዚህ እነዚህ ሁለቱን ላይኖች በቁጥር ስናየው ቁጥር ይመጣል። ስለዚህ ሁለቱን ቁጥሮችን አስቀምጠን ማስቀመጥ ነው። ስለዚህ ሁለቱን ላይኖች አገናኝተን ስንል ይህንን ምን እንለዋለን? በጀት ላይን ብለን ማስቀመጥ እንችላለን ማለት ነው። ኦኬ ማትማቲካሊ የምናየው ይሆናል ማለት ነው። ከዛ በፊት ግን ስለዚህ ግራፍ የተወሰነ እንበል። ኦኬ የበጀት ላይ ስሎፕን በምናይበት ሰዓት the slope of the budget line is given by price of x over price of y ነው። የሁለቱ ፕራይስ ሬሽዮ that is the budget line. Any combination of two goods within the budget line such as a point A or along the budget line is attainable. አሁን ከበጀት ላይኑ ከውስጥ ያሉ ማንኛውም ፖይንቶች ወይም በጀት ላይኑን ተች የሚያደርጉ ፖይንቶች ኤን ሊሆን ይችላል። ከዚህ ውስጥ ያሉ ፖይንቶችም ሊሆን ይችላል። በጀት ላይን ላይ ያሉ ፖይንቶችም ሊሆን ይችላሉ። እዚህ ጋር ሲ ቢኖር እነዚህ ፖይንቶች አተነብል ናቸው። ባለው ኢንካም ያ ኮንሱመር ሊገዛ የሚችለው ነው ማለት ነው። ኦኬ ሶስተኛው ላይ ምንልናል? ኤኒ ኮምቢኔሽን ኦፍ ቱ ጉድስ
outside the budget line such as a point B is unattainable or unaffordable። ስለዚህ ከበጀት ላይኑ ከመስመር ላይናችን ውጭ ያለው ግን አውት ያለው ከዚህ ውጭ ያሉት ለምሳሌ ቢን በናይበት ሰዓት አናተነብል ነው። ባለን ኢንካም ፕራይስ ላይናችን እዚህ ጋር ተሰምሯል። ከዚህ በላይ አትሄድም እያለን ነው ኢንካማችን። በኢንካም አይደል ይሄንን የሳልነው። ስለዚህ ኢንካማችን ከዚህ በላይ አትችልም እያለ ነው። ስለዚህ ከዚህ በላይ ያሉ ፖይንቶች አናተነብል ናቸው። አናፎርድ ነው፣ ልንገዛቸው የማንችለው ነው። ምክንያቱም እንደ ኢንካማችን በጀት ላይናችን ተቀምጦልናል ማለት ነው። መስመሩ ከዚህ በላይ አታልፉም እያለ አስቀምጧል ማለት ነው። ሶ ይሄንን ነው የሚያብራራው። አንድ ኤግዛምፕል እኔ the consumer has 100 to spend on two goods X and Y with the price of 3 and 5 respectively. Drive the equation of the budget line and sketch the graph. ሁለት ጥያቄዎችን እዚህ ጋር ጠይቀናል። የመጀመሪያው ኢኩዌሽን the budget line equation ድራይቭ አድርጉ፣ ሁለተኛው ደግሞ ግራፉን አስቀምጡ ይለናል። ስለዚህ መጀመሪያ የምናደርገው ምንድነው? ሁለት እቃዎችን ቢገዛ ነው የሚለው ኤክስ ኤንድ ዋይ የሚባሉ እቃዎች እንዳሉ እዚህ ጋር ያሳያል። ኮንሱመሩ ደግሞ ስፔንድ ያደረገው ምን ያህል ነው? 100 ነው። ስለዚህ ኢንካሙ ምን ያህል ነው ማለት ነው? 100 ነው ማለት ነው። ምን ብዬ መጻፍ እችላለሁ? ኤም ኢኩቫለንት ቱ 100 ብዬ ማስቀመጥ እችላለሁ ማለት ነው። ከዛ ምን ይለኛል? the two goods X and Y with the price 3 and 5 respectively። ስለዚህ 3 and 5 respectively የኤክስ ፕራይስ 3 ነው ማለት ነው። የዋይ ፕራይስ ደግሞ 5 ነው ማለት ነው። ስለዚህ ምን ብዬ ማስቀመጥ እችላለሁ? ፕራይስ ኦፍ ኤክስ ኢኩቫለንት ቱ 3 የስ ፕራይስ ኦፍ ዋይ ደግሞ ተሰጥቶኛል ስንት? 5። ስለዚህ በዚህ ጊቭን መሰረት ምን መስራት ነው? ኢኩዌሽኑን መስራት ነው የመጀመሪያው። ኢኩዌሽኑ መጀመሪያ ከላይ እንደተቀመጡ ምን ብዬ መጻፍ አለብኝ? ኤም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ታይምስ ኦፍ ኤክስ ፕላስ ፕራይስ ኦፍ ዋይ ዋይ ታይምስ ኦፍ ዋይ ብዬ አስቀምጣለሁ ማለት ነው። ሶሪ ኦኬ። ስለዚህ በዚህ መሰረት ፎርሙላውን እተካለሁ ማለት ነው። ኢንካማችን ስንት ነው? ኢንካማችን 100 ኢኩቫለንት ቱ። ስለዚህ ፕራይስ ኦፍ ኤክስ ተሰጥቶናል 3 ነው። ኤክስ ግን አናውቀውም። ስለዚህ ፕላስ ሲባዛ በኤክስ እናደርጋለን ፕላስ የፕራይስ ኦፍ ዋይ ተሰጥቶናል ስንት? 5 አይደለ? ዋይ ደግሞ አናውቅም። ዋይ ብለን 5 ዋይ ማለት ነው። ስለዚህ 100 ኢኩቫለንት ቱ 3x ፕላስ 5 ዋይ ኢዝ ዘ ኢኩዌሽን ኦፍ በጀት ላይን። የበጀት ላይን ኢኩዌሽን የመጀመሪያው ኢኩዌሽን ጨረስን ማለት ነው። ድራይቭ ዘ ኢኩዌሽን ኦፍ ዘ በጀት ላይን ይላል። ይሄኛው የመጀመሪያው ኢኩዌሽን ነው ማለት ነው። በዚህ ኢኩዌሽን ላይ ተንተርሰን ምን ማስቀመጥ እንችላለን? በዚህ ኢኩዌሽን ላይ ተንተርሰን ምን ያህል ኤክስ ምን ያህል ዋይ መግዛት ይችላል የሚለውን ኳልኩሌት ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ይኸው 3x 5y ኢኩቫለንት ቱ 100 ፎርሙላው ነው ማለት ነው። ስለዚህ ከዚህ ፎርሙላ ላይ ምን ያህል ኤክስ ምን ያህል ዋይ ይገዛል ለማለት ምን ያህል ኤክስ ይገዛል ለማለት ዋይን 0 ማድረግ ነው ብለናል። ምን ያህል ዋይ ይገዛል ለማለት ደግሞ ኤክስን 0 ማድረግ ነው። ስለዚህ ከዚህ ፎርሙላ ዙም አድርገን ኳልኩሌት ማድረግ እንችላለን። እዚህ ጋር 100 ኢኩቫለንት ቱ 3x ፕላስ 5y ራይት 5y ኦኬ። ስለዚህ ምን ያህል ኤክስ ይገዛል ለማለት ዋይን 0 ማድረግ አይደል? 100 ኢኩቫለንት ቱ 3x ይሄንን 0 ማድረግ። ስለዚህ 0 ዋይን 0 ማድረግ ማለት 5 ኢንቱ 0። ስለዚህ ይሄ ብናባዛው ምን ይሆናል ማለት ነው? ይሄ 0 ይሆናል ማለት ነው። ስለዚህ ባንጽፈውም ችግር የለውም ማለት ነው። ሶ 3x ብቻ ይቀራል። ስለዚህ ሲካፈል ለ3 አድርገን ኤክስ ስንት ይመጣል ማለት ነው? 100 ሲካፈል ለ3 ወይም በቀላል ሜትድ ያለውን ኢንካም ለፕራይሱ ስናካፍለው ምን ያህል ኤክስ እንደምንገዛ ይነግረናል ማለት ነው። ስለዚህ 100 ዲቪዝድ ባይ 3 ስናደርገው 33.333 ይመጣል ማለት ነው። ይህንን ያክል ኤክስ ኳንቲቲ ባለው ኢንካም ባለው ፕራይስ ባለው የእቃው ፕራይስ መግዛት ይችላል ማለት ነው። ኦኬ ምን ያህል ዋይ ይገዛል ስንል ደግሞ 100 ኢኩቫለንት ቱ 3x ፕላስ 5y
ኢኩዌሽናችን ነው። ስለዚህ 100 ኤክስን 0 እናደርጋለን ማለት ነው። ስለዚህ 3 ኢንቱ 0 ፕላስ 5 ዋይ። ስለዚህ ይሄ ምን ይሆናል? 0 ይሆናል። ስለዚህ 100 ኢኩቫለንት ቱ 5 ዋይ ብቻ ይቀራል ማለት ነው። ስለዚህ ዲቪዚብል ባይ 5 ዲቪዚብል ባይ 5። ስለዚህ ዋይ ኢኩቫለንት ቱ 100 ዲቪዚብል ባይ 5 ይሆናል ማለት ነው። ስንት ይመጣል? 20 ዋይ መግዛት ይችላል ማለት ነው። ባጭሩም ደግሞ ባጭር ሜተድም ለመስራት ያለውን ኢንካም ለፕራይሱ ማካፈል። ፕራይሳችን ለምሳሌ ፕራይስ ኦፍ ኤክስ ስንት ነው? 3 ነው። ፕራይስ ኦፍ ዋይ ደግሞ ስንት ነው? 5 ነው። ስለዚህ ምን ያህል ኤክስ ምን ያህል ዋይ ይገዛል የሚለውን ለማወቅ ኢንካሙን ለፕራይሱ ማካፈል። ምን ያህል ኤክስ ይገዛል ካልን ኢንካማችን 100 ነው። ምን ያህል ኤክስ ይገዛል ብለን ካልኩሌት ለማድረግ በፕራይስ ኦፍ ኤክስ ማካፈል፣ ያ ማለት 3 ነው ማለት ነው። ስንት ይመጣል? 33.333 ይመጣል ማለት ነው። ምን ያህል ኤክስ ዋይ ይገዛል ካልን ኢንካማችንን ለፕራይስ ኦፍ ዋይ ማካፈል፣ ዋይ ፕራይስ ኦፍ ዋይ ደግሞ 5 ነው። ስለዚህ 100 ስናካፍለው 20 ይመጣል ማለት ነው። ስለዚህ እነዚህን ሁለት ቁጥሮች ግራፍ ስለን ማስቀመጥ ነው። በግራፍ አስቀምጡ ማለት እንደዚህ እንስልና ዋይ በዚህ በኩል ኤክስ በዚህ በኩል እናስቀምጣለን። ስለዚህ ምን ያህል ኤክስ የሚለውን እንጽፋለን 33.3፣ ምን ያህል ዋይ ይገዛል የሚለውን 20። ስለዚህ እነዚህን ከጻፍን በኋላ እንደዚህ ሁለቱን ቁጥሮች ስናገናኝ ዛት ኢዝ በበጀት ላይን የሚለውን ይሰጠናል ማለት ነው። ኦኬ when the consumer spend all of her income on a good y we get y intercept 0.20። ስለዚህ ተጠቃሚው ሁሉንም ገቢውን ሁሉንም ኢንካሙን በዋይ በተባለ ዕቃ ላይ ሲያወጣ ስፔንድ ሲያደርግ ምን እናገኛለን? ኢንተርሴፕት 0.20። ኤክስ 0 ነው፣ ምንም አይገዛም ነው። ዋይ ምን ያህል ይገዛል ነው እያለ ነው? 20 ይገዛል እያለ። ሲሚላርሊ when a consumer spend all income on good x we obtain x intercept። ስለዚህ ሁሉንም ኢንካሙን ኤክስ በተባለ ዕቃ ላይ ደግሞ ፈሰስ ሲያደርግ ኤክስ ኢንተርሰፕትን እናገኛለን ይላል። የዛኔም ደግሞ 33.3,0 ዋይ ምንም አይገዛም፣ ኤክስ ደግሞ 33.3 ያክል ይገዛል ማለት ነው። በዚህ መሰረት ዩዚንግ those 2 ፖይንት ሁለቱም ፖይንት በመጠቀም ስኬች ስናደርግ በጀት ላይን የሚለውን ይሰጠናል ማለት ነው። ኦኬ ሌላው ደግሞ ሪኬል ዛት በጀት ላይን ድሮ ፎር ጊቨን ፕራይስ ኤንድ ፊክስድ ኮንሱመር ኢንካም። ስለዚህ በጀት ላይን አሁን እንዴት ነው የሳልነው? በሆነ በገበያው ፕራይስ እና ፊክስድ በሆነ ኢንካም ላይ ተንተርሰን ነው በጀት ላይን የሳልነው። ሶ ሂንስ the change in price or income will affect the budget line። ስለዚህ ፕራይስ ቼንጅ ቢያደርግ ኢንካም ቼንጅ ቢያደርግ በጀት ላይን ይሄ መስመሩ ይቀያየራል ማለት ነው። ስለዚህ እንዴት ይቀያየራል የሚለውን ደግሞ ወደ ታች የምናየው ይሆናል ማለት ነው። ስለዚህ የመጀመሪያው ቼንጅ ኢን ኢንካም፣ የአንድ ሰው ተጠቃሚው ኢንካሙ ቼንጅ ያደረገ ማለት በጀት ላይኑ መስመሩም ቼንጅ ያደርጋል ማለት ነው። ኢፍ the income of the consumer change keeping the price of commodity unchanged፣ አሁን የእቃዎች ዋጋ አንቼንጅ ቢሆን ነው። የእቃዎች ዋጋ ቼንጅ አላደረገም፣ ኢንካም ብቻ ቼንጅ ቢያደርግ ብለን የምነሳው ሶ the budget line also shift። ስለዚህ ኢንካም ቼንጅ ያደረገ ማለት በጀት ላይናችንም የበጀት መስመራችንም ሽፍት ያደርጋል ማለት ነው። ኢንካማችን ከጨመረ በጀት ላይናችንም ከፍ ይላል ይጨምራል። ኢንካማችን ከቀነሰ ደግሞ ኢንዋርድ ይሆናል ማለት ነው። ሽፍት ኢንዋርድ ያደርጋል። በጀታችን ኢንካማችን ከጨመረ አውትዋርድ ሽፍት ያደርጋል በጀት ላይናችን። ኢንካማችን ከቀነሰ ደግሞ በጀት ላይናችን ኢንዋርድ ሽፍት ያደርጋል ማለት ነው። ስለዚህ ቼንጅ አፌክት አደረገው ማለት ነው። ስለዚህ ይህን የመጀመሪያው ቺፕ ፖይንት ብትሆን ኢንካም ቢቀንስ ወደዚህኛው ነው ሽፍት የሚያደርገው በጀት ላይናችን። ምክንያቱም ኤክስ ኳንቲቲ የመግዛት እንትናችን ይቀንሳል፣ ዋይ ኳንቲቲ የመግዛት ፕሮባቢሊቲያችን ይቀንሳል ማለት ነው። ኢንካማችን ቢጨምር ደግሞ ምንድን ነው የሚሆነው? ኢንካማችን ከጨመረ ሞር ኤክስ እንገዛለን ማለት ነው፣ ሞር ዋይ እንገዛለን ማለት ነው። ስለዚህ ሞር ዋይ እና ሞር ኤክስ ገዛን ማለት ደግሞ በጀት ላይናችንን ወደ ላይ ሽፍት ያደርገዋል ማለት ነው፣ አውትዋርድ ሽፍት ያደርጋል ማለት ነው። ኦኬ ሌላው ደግሞ ቼንጅ ኢን ፕራይስ ነው። ፕራይስ ቼንጅ ቢያደርግስ ነው። ቼንጅ ኢን ፕራይስን በምናይበት ሰዓት አን ኢኳል ኢንክሪዝ ኢን ዘ ፕራይስ ኦፍ ዘ ቱ ጉድስ ሽፍት ዘ በጀት ላይን ኢንዋርድ ኦር አውትዋርድ።
አሁን ፕራይስ ቼንጅ አደረገ ስንል ሁለት እቃዎች ነው ያሉት እዚህ ጋር። ስለዚህ የየትኛው እቃ ነው ፕራይስ ቼንጅ ያደረገው? አሁን በዚህ ሴንስ ምንድን ነው የሚለን? ፕራይስ ቼንጅ ያደረገው የሁለቱም እቃዎች ቼንጅ አድርጓል በእኩል መጠን ሳይበላለጥ። የሁለቱም እቃዎች ፕራይስ በእኩል መጠን ቼንጅ ካደረገ በጀት ላይኑ ልክ እንደ ቼንጅ ኦፍ ኢንካም አውትዋርድ እና ኢንዋርድ ነው ሽፍት የሚያደርገው ማለት ነው። በጀት ላይኑ ሽፍት ያደርጋል ማለት ነው። ኢንዋርድ አውትዋርድ ሽፍት ያደርጋል። ፕራይሱ እኩል የሁለቱም እቃዎች ፕራይሳቸው እኩል ከጨመረ እኛ በጀታችን ኢንዋርድ ሽፍት ያደርጋል ማለት ነው። ምክንያቱም ፕራይስ ጨመረ ማለት ብዙ ኳንቲቲ አንገዛ፣ ብዙ ኳንቲቲ ያልገዛን ማለት ደግሞ በጀት ላይናችን ወደ ውስጥ ሽፍት ያደርጋል ማለት ነው። እኩል ደግሞ የኤክስም የዋይም እኩል ፕራይሳቸው ከቀነሰ ሊሚትድ የሆነ ኢንካማችን አንቼንጅ ባይሆን ነው እዚህ ጋር። ስለዚህ ባለን ኢንካም ኤክስም ዋይም ዋጋው ቀንሶልናል። ስለዚህ ብዙ ኤክስ እና ዋይ የተባሉ እቃዎችን መግዛት እንችላለን። ስለዚህ አውትዋርድ ሽፍት ያደርጋል ማለት ነው። ኦኬ፣ ግን የአንዱ ጨምሮ የአንዱ ባይጨምርስ እንዴት ሊሆን ነው? አንዱ እቃ የአንደኛው እቃ ጨምሮ የአንደኛው እቃ ባይጨምርስ? ለምሳሌ የዋይ ኮንስታንት ሆኖ የኤክስ ዋጋ ቢቀንስ ወይም ቢጨምር ምን ሊፈጠር ይችላል? ስለዚህ የዋይ ምንም አይነካም ማለት ነው። እዚህ ጋር ግራፉ ላይ እንደምታዩት እዚህ ጋር አሁን እንደምታዩት ጉዱ ዋይ ምንም አልተነካም ማለት ነው። አንድ ፖይንት ላይ ነው ያለው። ስለዚህ የመጀመሪያው በጀት ላይናችን ይሄ ቢሆን ኤክስ ወደዚህ ሽፍት አድርጓል ይላል። ምን ስለሆነ ነው? የኤክስ ፕራይስ ኦፍ ኤክስ ዲክሪዝ ስላደረገ ማለት ነው። ምክንያቱም የፕራይስ ኦፍ ኤክስ ዲክሪዝ አደረገ ማለት ሞር ኳንቲቲ ኤክስን ሞር ኳንቲቲ እንገዛለን ማለት ነው። ስለዚህ ኤክስ ጨመረ ነው እዚህ ጋር የሚያሳየን። ስለዚህ ዋይ ሳይነካ ምን አደረገ? ሮቴት አደረገ ማለት ነው። ራይት ዋርድ ሽፍት አደረገ፣ ራይት ዋርድ ሮቴት አደረገ ማለት ነው። በተመሳሳይ የዋይንም እዚህ ጋር ብንስል ለምሳሌ ኤክስ ኮንስታንት ሆኖ የመጀመሪያው በጀት ላይናችን ይሄ ቢሆን ኤክስ ኤንድ ዋይ እዚህ ጋር አለ፣ ኤክስ እዚህ ጋር አለ። አሁን የዋይ ፕራይስ ምን አደረገ? ጨመረ ብንል የዋይ ፕራይስ ጨመረ ማለት ደግሞ ዋይን ሞር እንገዛለን ወይንስ አንገዛም? አንገዛም። ካለን ኢንካም አንጻር ዋይ በጣም የዋይ ፕራይስ ጨመረ ማለት የመግዛት እንትናችንን ዲክሪዝ ያደርገዋል ማለት ነው። ስለዚህ ምን ያደርጋል? ኢንዋርድ ሮቴት ያደርጋል ማለት ነው። እንደዚህ እንስላለን ማለት ነው። ስለዚህ ምን አደረገ? ከዚህ ወደዚህ ቀነሰ ማለት ነው። ለምን? የፕራይስ ኦፍ የዋይ ዋጋ ስለጨመረ ማለት ነው። ቢቀንስ ደግሞ አሁንም ዋይ ኮንስታንት እንዳለ ቢቀንስ ከዚቹ ፖይንት ተነስተን እንደዚህ እንስላለን ማለት ነው። ይህንን ስንስል የዋይ ዋጋ እንደቀነሰ ሞር ኳንቲቲ ኦፍ ዋይ እንደገዛን ያሳያል ማለት ነው። ኦኬ፣ በዚህ መልኩ መሳል እንችላለን ማለት ነው። ኢኩሊብረም ኦፍ ዘ ኮንሱመር ይላል የዛሬው ርዕሳችን። እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ኦኬ፣ እንግዲህ በባለፈው ፓርት ስለ ፕሪፈረንስ አይተናል። ፕሪፈረንስ ምንድን ነው? የአንድ ተጠቃሚ ፕሪፈረንስ ስንል ዋት ሂ ኦር ሺ ዊሽስ ኦፍ ፐርቼዝ የሆነን እቃ ለመግዛት የፈለግነው ነገር ምንድነው? ፕሪፈረንስ ይባላል። ያ ምንድነው? ፍላጎታችን፣ ያንን እቃ የመግዛት ፍላጎት። ያ ምንን ያሳየናል? ኢንዲፈረንስ ከርቭን ያሳየናል። ወደ በጀት ላይን ስንመጣ ደግሞ ዲፈረንስ ኮምቢኔሽን ኦፍ ቱ ጉድስ ኤክስ ኤንድ ዋይ ዘ ኮንሱመር ካን ፐርቼዝ ዊዝ ሊሚትድ ኢንካም። በጀት ላይን ስንል ደግሞ ሊገዛው የሚችለው ባለው ገቢ ፐርቼዝ ሊያደርጋቸው የሚችላቸው ኤክስ እና ዋይን ያሳየናል። ምን? በጀት ላይን። ኢንዲፈረንስ ከርቭስ ፍላጎትን ያሳየናል፣ ለመግዛት የፈለገውን ፍላጎት። በዚህ በኩል ደግሞ በጀት ላይ ምን አይተናል? ኢንካማችንን፣ ባለን ኢንካም የገዛውን ኤክስ ኤንድ ዋይን ያሳየናል። ስለዚህ ኢኩሊብረም ኦፍ ዘ ኮንሱመር በዚህ በኩል ምን አለ? ዊሽ አለ፣ ፍላጎት አለ። በዚህኛው በጀት ላይን አለ፣ በጀት ላይን ደግሞ ሊሚትድ ኢንካም አለ። ስለዚህ ኢኩሊብረም ከመሃል ላይ ሆኖ ምን ይላል? ፍላጎትንና ሊሚትድ የሆነን ኢንካም ኦፕቲማይዝ። እንዴት አንድ ሰው ፍላጎቱንና ያለው ሊሚትድ የሆነችው ኢንካሙን ተጠቅሞ ሃይስት የሆነ ሳቲስፋክሽን ማምጣት ይችላል? ሃይስት የሆነ ኢኩሊብረም፣ ኦፕቲማል የሆነ ኢኩሊብረምን እንዴት ማግኘት ይችላል ነው። ኢኩሊብረም ኦፍ ዘ ኮንሱመር ስንል ሊሚትድ ኢንካም አለ፣ በዚህ በኩል ደግሞ ዩቲሊቲ አለ፣ ዊሽ ፍላጎት አለ። ስለዚህ ሁለቱን የሚያስታርቅልን ነው ማለት ነው። ሁለቱን የሚያገናኝልን ነው ኢኩሊብረም ኦፍ ዘ ኮንሱመር ስንል። ዜርፎር
ራሽናል ኮንሱመር ትራይስ ቱ አቴን ሃይስት ፖሲብል ኢንዲፈረንስ ከርቭ። ስለዚህ የሆነ አንድ ራሽናል የሆነ ኮንሱመር ኢንዲፈረንስ ከርቭ ላይ እንዳየ ነው ሃይስት የሆነው ኢንዲፈረንስ ከርቭ ይፈልጋል። ምክንያቱም ሃይስት የሆነው ኢንዲፈረንስ ከርቭ ምን ስለያዘ? ሞር ኳንቲቲ ስለያዘ ማለት ነው። ብዙ ኳንቲቲዎችን ስለሚይዝ ኢን ኤ ጊቨን በጀት ላይ ሶ ዚስ ኦከርስ that the point where the indifference curve is tangent to the budget line so that the slope of indifference curve marginal rate of substitution x for y is equal to the slope of the budget line price of x over price of y። ስለዚህ ኢኩሊብሪየም ኦፍ ዘ ኮንሱመር ስንል በጀት ላይን እና ኢንዲፈረንስ ከርቭን የሚያገናኝ ነው ካልን ኢንዲፈረንስ ከርቭ እና በጀት ላይን እኩል የሚሆንበት የሚገናኙበት ፖይንት ታንጀንት የሚነካኩበት ፖይንት that is ኢኩሊብሪየም እንለዋለን ማለት ነው። ግራፊካሊ ማትማቲካሊም ስንመጣ ሶ በግራፍ ስናየው ይህንን ይመስላል። ሶ የተለያዩ ኢንዲፈረንስ ከርቮች አሉ። በጀት ላይናችን ደግሞ አንድ ወጥ የሆነ መስመር ነው። ምክንያቱም ኢንካማችን ሊሚትድ ነው እና አሁን ፊክስድ ነው ብለናል። ስለዚህ አንድ ኢንዲፈረንስ ከርቭ ከበጀት ላይናችን ጋር ሚት የምታደርገው that is ኢኩሊብሪየም ኦፍ ዘ ኮንሱመር ነው። በጀት ላይናችን መጀመሪያ ይሰመራል። ስለዚህ የተለያዩ ደግሞ ኢንዲፈረንስ ከርቮች አሉ። በዚህ በጀት ላይናችን የምናሳካው ኢንዲፈረንስ ከርቭ ቱ ነው ማለት ነው። ምክንያቱም ሌሎቹን ይሄ ኢንዲፈረንስ ከርቭ ስንል ኢንካማችን ይገድበናል። ከዚህ በላይ ኢንካማችን ማግኘት አይችልም። ኢንዲፈረንስ ከርቭ ዋንን ስንል ደግሞ ኢንካማችን ከዛ በላይ መግዛት ይችላል። ስለዚህ ኢኩሊብሪየሙ በጀት ላይን ከኢንዲፈረንስ ከርቭ ተች ያደረገባት ፖይንት ኢ that is the equilibrium of a consumer ኢንካሙ የሚፈቅደው ፍላጎቱን ማሟላት የሚችልባት ፖይንት ነች ማለት ነው። ኦኬ በዚህ መሰረት ማትማቲካሊ ስንመጣ the slope of the budget line equivalent to the slope of indifference curve ነው። the slope of indifference curve ማለት ኢንዲፈረንስ ከርቭን ስናይ ማርጂናል ሬት ኦፍ ሰብስቲቱሽን x for y መሆኑን አይተናል። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን x for y equivalent to the slope of the budget line ደግሞ በባለፈው ፓርት price of x over price of y መሆኑን አይተናል። ስለዚህ እነዚህ ሁለቱ ስሎፖች የሚገናኙበት ፖይንት ነው ማለት ነው። ያነዛን ኢኳል ስናደርግ that is equilibrium of the consumer ማለት እንችላለን። so marginal rate of substitution x for y ማለት marginal utility of x over marginal utility of y ነው። ይሄም ከዚህ በፊት በነበረው ቪዲዮ አይተናል። ስለዚህ በዚህ ፎርሙላ ተጠቅመን ማትማቲካሊ ኢኩሊብሪየምን የአንድ ሰው ባለው ኢንካም ኢኩሊብሪየሙን መስራት እንችላለን ማለት ነው። በዚህ መሰረት አንድ ኤግዛምፕል እንይ። a consumer consuming two commodities x and y has a utility function utility of x, y equivalent to xy plus 2x. The price of two commodities are 4 birr and 2 birr respectively. The consumer has total income is 16 birr to be spent the two goods. አሁን በዚህ ኤግዛምፕል መጀመሪያ ምንድን ነው የተጠየቅነው? find the utility maximization quantity of good x and good y። የዚህ ግለሰብ ፕራይሱ ተሰጥቶናል። እዚህ ጋር 4 እና 2 ኢንካሙ ተሰጥቶናል። ዩቲሊቲ ፋንክሽኑ ተሰጥቶናል። ስለዚህ በዚህ መሰረት አንደኛው በዚህ ሊሚትድ በሆነ ኢንካሙና በእቃዎች ዋጋ ምን ያህል ኤክስ ምን ያህል ዋይ ይገዛል። ኢኩሊብሪየም ላይ ማክሲማይዚንግ ኳንቲቲ ኢኩሊብሪየም ላይ ምን ያህል ኤክስ ይገዛል ምን ያህል ዋይ ኳንቲቲ ይገዛል ነው። ሁለተኛው ጥያቄ ደግሞ ፋይንድ ዘ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ አት ኢኩሊብሪየም ላይ ማርጂናል ሬት ኦፍ ሰብስቲቱሽን ፈልጉ ነው የሚለው። ስለዚህ ይህን ጥያቄ ለመስራት መጀመሪያ ጊቨን እናወጣለን። ጊቭናችን እንዴት ነው? ምን ተሰጥቶናል? የመጀመሪያው ፋንክሽኑ ተሰጥቶናል። ሁለተኛ ደግሞ ፕራይስ ኦፍ ኤክስ እና ፕራይስ ኦፍ ዋይ። ፕራይስ ኦፍ ኤክስ ስንት ተሰጥቶናል? 4 ሪስፔክቲቭሊ ስለሚል ፕራይስ ኦፍ ዋይ ደግሞ 2 ተሰጥቶናል። ኢንካሙ ደግሞ ወይም ኤም ስንት ተሰጥቶናል? 60። ስለዚህ በእነዚህ መሰረት ምንም መስራት እችላለሁ። መጀመሪያ በጀት ላይ ምን ማስቀመጥ እችላለሁ መጀመሪያ። ስለዚህ ምክንያቱም ኢኩሊብሪየም ከምንና ከምን እንትን የሚባል ነው ከኢንዲፈረንስ ከርቭ እና ከበጀት ላይ የሚሰራ ነው። ስለዚህ ማትማቲካሊ ስንመጣ ዩቲሊቲ ፋንክሽን አለ፣ ከዛ በጀት ላይ ናችን አለ። ሁለቱ እኩል የሚሆንበት ፖይንት ነው ኢኩሊብሪየም የምንለው። ስለዚህ በጀት ላይ ናችን ፎርሙላው ምንድነው? ፕራይስ ኦፍ ኤክስ ታይምስ ኤክስ ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ ኢኩቫለንት ቱ ዋት
ኢንካም። ስለዚህ በዚህ መሰረት ፕራይስ ኦፍ ኤክስ ስንት ነው? 4። ምን ያህል ኤክስ እንደሚገዛ አናውቅም። ስለዚህ 4x እንላለን። ፕላስ ፕራይስ ኦፍ ዋይ 2 ነው። ዋይ ምን ያህል እንደሚገዛ አናውቅም። 2y ኢኩቫለንት ቱ ኢንካሙ ስንት ነው? 60። ስለዚህ መጀመሪያ ይሄንን በጀት ላይን ኢኩዌሽን ይሄን አስቀምጣለሁ። ከዚህ በመቀጠል ኢኩሊብረም፣ ቀጥታ ወደ ኢኩሊብረም ነው የሚሄደው። ኢኩሊብረም ምንድን ነው? እንትናችን ፎርሙላችን ማሪጂናል ሬት ኦፍ ሰብስቲቲዩሽን ኤክስ ፎር ኮማ ዋይ ኢኩቫለንት ቱ ከምን ከስሎፕ ኦፍ በጀት ላይን ወይም ፕራይስ ኦፍ ኤክስ ኢኩቫለንት ቱ ፕራይስ ኦፍ ዋይ ነው። አሁን ይህ ማሪጂናል ሬት ኦፍ ሰብስቲቱሽን ደግሞ ምን ብዬ መተንተን እንችላለሁኝ? ወይም ኢኩቫለንት ቱ ይሄኛው ምንድን ነው? ማሪጂናል ዩቲሊቲ ኦፍ ኤክስ ኦቨር ማሪጂናል ዩቲሊቲ ኦፍ ዋይ ማድረግ ይችላሉ ማለት ነው። ስለዚህ ይሄ እኩል የሚሆኑበት ፖይንት ምንድን ነው? ኢኩሊብረም ነው ማለት ነው። እዚህ ፖይንት ላይ ነው ኢኩዊት አድርገን ምን ያህል ኤክስ ምን ያህል ዋይ ይገዛል የሚለውን የምናገኘው ማለት ነው። ስለዚህ ፕራይስ ኦፍ ኤክስ እና ፕራይስ ኦፍ ዋይ ተሰጥቶናል። ማሪጂናል ዩቲሊቲ ኦፍ ኤክስ እና ማሪጂናል ዩቲሊቲ ኦፍ ዋይ ግን ከቶታል ዩቲሊቲ ፋንክሽናችን ዴሪቬት አድርገን የምናገኘው ይሆናል ማለት ነው። ኦኬ ዩቲሊቲ ፋንክሽናችን ዩቲሊቲ ኦፍ ኤክስ ኮማ ዋይ ምንድን ነው? ኤክስ ዋይ ፕላስ 2x ነው ይሄ ፋንክሽናችን። ስለዚህ ከዚህ ፋንክሽን ምን ማግኘት ይችላሉ? ማሪጂናል ዩቲሊቲ ኦፍ ኤክስን እና ማሪጂናል ዩቲሊቲ ኦፍ ዋይ እናገኛለን። ማሪጂናል ዩቲሊቲ ኦፍ ኤክስ ስንል ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ኤክስ ፓርሻል ዴሪቬቲቭ ነው። እዚህ ጋር ግን ፓርሻል ዴሪቬቲቭ ማለት ነው ኤክስ ያለበትን ፖይንት ቦታ ብቻ ዴሪቬት ማድረግ ማለት ነው። ፓርሻል ስንል ኤክስ ያለበትን ፖይንት ብቻ። ሶ እዚህ ጋር ኤክስ ያለበትን ዴሪቬት ስናደርግ እዚህ ጋርም ኤክስ አለ፣ ሁለቱም ጋር ኤክስ አለ። ስለዚህ ሁለቱም እንትኖች ዴሪቬት ይደረጋሉ ማለት ነው። ስለዚህ ኤክስን ብቻ ነው ዴሪቬት የምናደርገው ዋይ ሳይነካ። ሶ ኤክስን እዚህ ጋር ኤክስን ዴሪቬት ስናደርግ ፓወሯ ስንት ነው? 1 ነው። ስለዚህ አንድ ወደ ጎን ስትመጣ 1 ነው። ስለዚህ አንድ በማንኛውም ቁጥር ቢባዛ ራሱን ነው የሚሰጠን። ስለዚህ ከዚች ከፓወር 1 ላይ ግን ደግሞ -1 ስናደርግ የዴሪቬቲቭ ህግን ታውቃላችሁ ብዬ አስባለሁ። ለምሳሌ ኤክስ ዘ ፓወር ኦፍ ኤን ቢሆን እንዴት ነው ይሄ ዴሪቬቲቭ የሚደረገው? ኤን ወደዚህ ትመጣለች። ኤን ኤክስ ኤን -1 ፓወሩን ወደዚህ እናመጣና ከፓወሩ ላይ 1 መቀነስ ነው። ስለዚህ እዚህ ጋር ደግሞ ፓወሩ ስንት ነው? 1 ነች ፓወሯ። ስለዚህ ፓወሯ 1 ከሆነች ደግሞ 1ን ወደ ጎን እናመጣና ከላይ 1 እንቀንሳለን ማለት ነው። ስለዚህ 1 ስንቀንስ 0 ይመጣል። እዚህ ጋር ኤክስ ዘ ፓወር ኦፍ 0 ይሆናል። ማንኛውም ቁጥር ደግሞ ማንኛውም ቫሪያብል ዘ ፓወር ኦፍ 0 ከሆነ 1 ነው የሚሆነው። ስለዚህ እቺ ኤክስ 1 ትሆናለች ማለት ነው። ሶ ምን ብዬ መጻፍ እችላለሁ? ዋይ ብቻ ትቀራለች ማለት ነው። ፕላስ አረጋለሁ ወደዚህኛው እንምጣ። ይሄኛውን በተመሳሳይ እዚች ጋር 1 ነው ያለችው። 1ን ወደ ጎን ሳመጣት 1 ታይምስ 2 ብቻ ማለት ነው። ሶ ከዚች ላይ 1 ስቀንስ 0 ይሆናል። ኤክስ ዘ ፓወር ኦፍ 0 ደግሞ 1 ነው ማለት ነው። ስለዚህ ምን ይሆናል? ዋይ ፕላስ 2 ይሆናል ማለት ነው። ኦኬ ማሪጂናል ዩቲሊቲ ኦፍ ዋይን በዚሁ ተመሳሳይ መስራት እንችላለን ማለት ነው። አሁንም ማሪጂናል ዩቲሊቲ ኦፍ ዋይ ፓርሻል ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ዋይ። ስለዚህ ዋይ ነው ዴሪቬት የምናደርገው እዚህ ጋር። ዋይ ደግሞ እዚህ ጋር ብቻ ነው ያለችው። ሶ ይችን ዋይ ዴሪቬት ስናደርጋት ምንድነው የምትሆነው? 1 ነው የምትሆነው። ልክ ቅድም ኤክስን ዴሪቬት እንዳደረግ ሶ ምን ይቀራል ማለት ነው? እዚህ ፋንክሽን ላይ ኤክስ ብቻ ትቀራለች ማለት ነው። ከዛ ፕላስ አድርጌ ወደዚህኛው ሲሄድ ዋይ የለም። ዋይ ከሌለ ደግሞ ዴሪቬት አናደርግም ማለት ነው። ሶ ፓርሻል ዴሪቬቲቭ ስለሆነ ማሪጂናል ዩቲሊቲ ኦፍ ዋይ ደግሞ ኤክስ ብቻ ይሆናል ማለት ነው። ስለዚህ የሁለቱን ፋንክሽን አገኝቻለሁ። ከዚህ በኋላ ኢኩዌት ማድረግ ብቻ ነው ማለት ነው የሚቀረኝ። ሶ ፎርሙላ ምንድን ነው? ማሪጂናል ዩቲሊቲ ኦፍ ኤክስ ኦቨር ማሪጂናል ዩቲሊቲ ኦፍ ዋይ ኢኩቫለንት ቱ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ። ማሪጂናል ዩቲሊቲ ኦፍ ኤክስ ስንት አመጣን? ዋይ ፕላስ 2 ኦቨር ማሪጂናል ዩቲሊቲ ኦፍ ዋይ ደግሞ ኤክስ ኢኩቫለንት ቱ
ፕራይስ ኦፍ ኤክስ 4 ነው። ኦቨር ፕራይስ ኦፍ ዋይ ደግሞ 2 ነው። ስለዚህ ይሄንን ምን ብዬ መጻፍ እችላለሁ? 4 ዲቫይድድ ባይ 2 ስለሆነ 2 ብዬ መጻፍ እችላለሁ ማለት ነው። ኢኩቫለንት ቱ ሶ ይሄን ክሪክሮስ እናደርገው። ይሄን ክሪክሮስ በማድረግበት ሰዓት ምን ይመጣል? 2x ኢኩቫለንት ቱ y ፕላስ 2 ይመጣል ማለት ነው። ስለዚህ እቺን 2 ወደዚህኛው ላሳልፋት። ወደዚህኛው ሳመጣት ምን ትሆናለች? 2x ፕላስ አረ ለዚህ ጋር ማይነስ 2 ይሆናል ማለት ነው። ኢኩቫለንት ቱ y። ስለዚህ y እኩል ነው 2x ማይነስ 2 የሚል ፎርሙላ አግኝቻለሁ ማለት ነው። ይቺን ፎርሙላ ከመጀመሪያው ከሰራ ነው ከበጀት ላይን ፎርሙላ ጋር ወስጄ እተካታለሁ ማለት ነው። ሶ የመጀመሪያው የበጀት ላይን ፎርሙላችን ምንድነው? 4x ፕላስ 2y ኢኩቫለንት ቱ 60 then 4x ፕላስ 2 በy ቦታ ቅድም ምን አግኝቻለሁ? 2x ማይነስ 2 አይደለ? ስለዚህ ተካለው ማለት ነው። ኢኩቫለንት ቱ 16 አደርጋለሁ ማለት ነው። ስለዚህ 4x ፕላስ 2 ሁለቱንም ታባዛለች። ስለዚህ 4x ይመጣል ማይነስ 4 ኢኩቫለንት ቱ 16 ዜን ይሄ ምን ይሆናል? ስንደምረው ይሄ ምን ይሆናል? 8x ኢኩቫለንት ቱ እቺ ማይነስ 4 ደግሞ ወደዛኛው ታሳልፋት ፕላስ ትሆናለች። ስለዚህ 64 ይሆናል ማለት ነው። ሶ ኦቨር 8 ሳደርገው ኤክስ ምን ይመጣል ማለት ነው? 8 ይመጣል ማለት ነው። ኤክስን 8 አገኘው። ዋይ ደግሞ ለማግኘት ዋይ ምን ብለናል? ዋይ ኢኩቫለንት ቱ 2x ማይነስ 2 ብለናል። ስለዚህ ዋይ ኢኩቫለንት ቱ 2 ኢንቱ የኤክስ ዋጋ 8 ነው ሲቀነስ 2። ስለዚህ ዋይ እኩል ነው 16 ሲቀነስ 2 ዋይ ኢኩቫለንት ቱ 14። ስለዚህ ኤክስ ስንት ነው? 8። ኢኩሊብረም ላይ ይሄ ሰውዬ ባለው ኢንካም እና በእነዚህ በእቃዎች ዋጋ 14 ዋይ እና 8 ኤክስ ኳንቲቲ ቢገዛ ማክሲመም ወይም ኢኩሊብረም ነው ልንል እንችላለን ማለት ነው። የኤን ጥያቄ በዚህ እናጠናቅቃለን። ወደ ቢ ስናመራ ደግሞ የቢ ጥያቄ ምንድን ነው የሚለን? ማሪጂናል ሬት ኦፍ ሰብስቲቲዩሽን ነው። ማሪጂናል ሬት ኦፍ ሰብስቲቲዩት ደግሞ ኤክስ ፎር ዋይ ምንድን ነው ፎርሙላችን? ማሪጂናል ዩቲሊቲ ኦፍ ኤክስ ኦቨር ማሪጂናል ዩቲሊቲ ኦፍ ዋይ አይደለ? ማሪጂናል ዩቲሊቲ ኦፍ ኤክስ ስንት አምጥተናል? ዋይ ፕላስ 2 ኦቨር ማሪጂናል ዩቲሊቲ ኦፍ ዋይ ኤክስ አምጥተናል። ስለዚህ እዚህ ጋር ቁጥሮችን መተካት ነው። የዋይ እና የኤክስን ዋጋ ስላገኘን ማለት ነው። ዋይ ስንት ነበረ? 14 ሲደመር 2 ሲካፈል የኤክስ ዋጋ ስንት ነው? 8 ዘይን ይሄ ስንት ይመጣል? 16 ሲካፈል ለ8 ሲሆን ምን ይሆናል ማለት ነው? 2 ይመጣል ማለት ነው። ዘይን ማርጂናል ዩቲሊቲ ኦፍ ኤክስ ፎር ዋይ 2 ይመጣል ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ኦኬ። ስለዚህ ኤክስንም ቢንም በዚህ መልኩ መስራት እንችላለን ማለት ነው። ያው መጀመሪያ በጀት ላይናችንን እናስቀምጣለን። በጀት ኢኩዌሽናችን በተሰጠን ፎርሙላ ይቀመጣል። ከዛ በኋላ ወዴት ነው የምንሄደው? ወደ ኢኩሊብረም ነው። ኢኩሊብረም ደግሞ ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ ኢኩቫለንት ቱ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ነው። ስለዚህ ይህንን ዴሪቬት አድርገን ካመጣን በኋላ ኢኩዊት ማድረግ ነው። ኢኩዊት ካደረገ በኋላ የራሱ የሆነ አንድ ፎርሙላ ይሰጠዋል። ይሄም ዋይ ኢኩቫለንት ቱ 2x ማይነስ 2 የሚል ነው። እችን ዋይ ኢኩቫለንት ቱ 2x ማይነስ 2 የት ጋር ይተካታል ማለት ነው? ከዚህኛው ፎርሙላ ጋር ወስደን እንተካታለን ማለት ነው። በዛ ሴንስ ነው 14 እና 8 የምናገኘው ማለት ነው። ዜን ማርጂናል ሬት ኦፍ ሰብስቲቱሽን ደግሞ ያው በዚህ ፎርሙላ መሰረት ኤክስ እና ዋይን ካገኘን ዋይ ፕላስ 2 ኦቨር ኤክስ አድርገን መተካት ነው። 2 ይመጣል። ኦኬ በዚህ መልኩ ቻፕተር 3 አጠናቀናል። በቀጣይ ፓርት ቻፕተር 4 ይዤላችሁ እመጣለሁ። ቴንክ ዩ